ሰላም ጤና ይስጥልኝ ተመልካቾቻችን፣ እንኳን ወደ አይቤክስ ፖድካስት በሰላም መጣችሁ። ዛሬ በካናዳ ለምንኖር ኢትዮጵያውያን እጅግ ጠቃሚ በሆነው የታክስ ጉዳይ ላይ እንወያያለን፣ ቆይታ እናደርጋለን። ዛሬ እንግዳችን ሙስጠፋ ዋዶ ከዋዶ ታክስ ሰርቪስ አብሮን ይገኛል። ዋዶ ታክስ ሰርቪስ እንደሚታወቀው ለበርካታ ድርጅቶችና ግለሰቦች የታክስ አገልግሎት በጥራት በመስጠት ይታወቃል። ሙስጠፋ እንኳን ወደ ሰላም መጣ። እንኳን ደህና ቆየኝ ሱሬ። በዚህ በቢዚ በሆነው ሲዝናችን ላይ የታክስ ወቅት ላይ ከኛ ጋር ጊዜ ለማሳለፍ ስለመጣ በጣም አመሰግናለሁ። እኔም አመሰግናለሁ። እስቲ ወደ ታክስ ወደ ሌላው ነገር ከመግባታችን በፊት ትንሽ ስለ ራስህ ስለ ባክግራውንድ ብታጫውተኝ። እኔ እንግዲህ ያው ተወልጄ ያደግኩት አሰላ ነው። ትምህርት እንደጨረስኩኝ ጅማ ዩኒቨርሲቲ ኮምፒውተር ሳይንስ ተመርቄ ወጣሁ። ከዛ በኋላ ተመርቄ እንደወጣሁኝ አዲስ አበባ ከከዝኔ ጋር የሞስትሊ የአትሌቲክስ ስራ ነበር የምሰራው። ከአትሌቶች ጋር ነበር የምሰራው እና በጣም ታዋቂ አትሌቶች ትልቅ ቲም ነበረ። እዛ ውስጥ ሁለገብ ስራ ሰራ ነበረ። ከዛ ውስጥ ዋነኛው ስራዬ ፋይናንሻል የአትሌቶችን ፋይናንሻል ስቴትመንት ከውጪ ካለው ካምፓኒ ጋር ሪድ ማድረግ ፎሎ አፕ ማድረግ እና ለአትሌቶቹ ማስረዳት ነው። ይሄ ደግሞ ታክስን ይጨምራል። ስፔሻሊ ወደ አሜሪካ የሚሮጡ አትሌቶች እንደ ማንኛውም ሰው ታክስ ሪተርን ያሰራሉ፣ እንደ ካናዳው ማለት ነው። አሜሪካኖችም እንደሚያሰሩት እነሱም ያሰራሉ እና ደብሊው ቱ የሚባለው ፎርም ምናምን ከነሱ ጋር አንዳንዴ እንትንል ነበር ማለት ነው። በዛ ነው። ከዛ ከ6 ዓመት በፊት ወደዚህ ወደ ካናዳ መጣሁኝ። እዚህም ያው የኮምፒውተር ሳይንሱን ትንሽ ቀጥዬበት ነበረ። ሃምበር ኮሌጅ የአይቲ ኮርስ ብሪጅንግ ኮርስ ላይ ኮምፒውተር ሳይንስ ዲግሪው ስላለኝ ብሪጅንግ ኮርሶቹን ምናምን ወስጄ ነበር ማለት ነው እዚህ። ከዛ በሂደት ነው ወደ ታክሱ የገባ ነው። ስለዚህ ያው አሰላ ስትል ከአትሌቶቹ ጋርም አንተ እነሱ በሩጫ አንተ በታክስና በፋይናንሱ ዙሪያ ነበር ስትሰራ የነበረውና እዛ ኢትዮጵያውያን አትሌቶች ውጭ ሀገር ሄደው ሲወዳደሩ የሚያሸንፉትን ሽልማቶች የመሳሰሉትን ነገሮች ነበረ ታክስ ሪተርን የምትሰሩላቸው? አትሌት እንግዲህ ገብቷል። አሁን ሰው የሚያውቀው ጀስት ሽልማት ብቻ ነው። አንድ አትሌት በጣም ብዙ ገቢ ያለው ኮንትራት አለ፣ አፒሪያንስ ፊ አለ፣ ምናልባት አንዳንድ ቦታ ተጋብዞ ለንግግር ሊሆን ይችላል ወይ ውድድር ለማስጀመር ምናምንና እነኚህ ሁሉ ገቢዎች ስፔሻሊ አሜሪካ ሲሆን ነው። አሜሪካ ሲሆን አትሌት የሚሮጠው በፒዋን የሚባል ቪዛ አለ። በፒዋን ቪዛ ስሮጥ ኦልሞስት ላይክ እንደ ስታተሱ እንደ እንትን ነገር ነው፣ እንደ ወርክ ፐርሚት በለው እና ታክስ ሪተርን ማሰራት ይችላሉ። በሚከፍሉት በውድድሩ ላይ በሚያገኙት ሽልማት ላይ ታክስ ይሰራሉ። እና ያው ታክሱን የሚሰራው አሜሪካ ያለ የታክስ አካውንታንት ነው። እኛ ግን ላይክ ኢንፎርሜሽኖቹ ምናምን እንለዋወጥ ነበረ እና ኢንፎርሜሽኑ ምናምን የታክሱ ከዛ ነው የመጣው ልል ነው። የታክስ ሂደት ከዛ ከኢትዮጵያ ጀምሮ እዚህ ተከትሎ ነው የመጣው። ከኢትዮጵያ ጀምሮ የመጣ ነገር ነው። እዚህ እንግዲህ ያው ከሃምበር ኮሌጅ ብሪጅንግ ኮርስ ከወሰድክ ከዛ በኋላ በአይቲው ትንሽ ጊዜ ነው የሰራው አይገስ አይደል? ከዛ ወደ ታክስ ስራ ነው የገባው ቀጥታ? ስቲል አንዳንድ የአይቲ ስራዎችን ሰራለሁ፣ ላይክ አውቶሜሽኖችና ላይክ አይቲ ኮንሰልቲንግ ምናምን ሰራለሁ ስቲል ኦን ደ ሳይድ። ግን አሁን ዋናው ስራዬ ፎከሴ ላይክ ሙሉ ጊዜን እየሰጠሁት ያለሁት ለታክስ ነው። ለዋዶ ታክስ ማለት ነው። ለዋዶ ታክስ ነው። ዋዶ ታክስ ላይ ነው የምሰራው። እንግዲህ አሁን እዚህ የካናዳ የታክስ ሲስተም ላይ ነው ጊዜውም ወቅቱም ስለሆነ ስለሱ ብናወራ ብንጫወት በሚል ነው የጋበዝኩ እኔምና የካናዳን ታክስ ሲስተም አንተ እንደ ባለሙያ አይን ስታየው እንዴት ነው የምትገልጸው? እስቲ ከአመጣጡም ሊሆን ይችላል ከታሪካዊ አመጣጡም ከምንም እስቲ ብታጫውተኝ። እንግዲህ ያው ታክስ የተጀመረው ካናዳ ውስጥ የጦርነትን ወጪ ለመደገፍ ነው የተጀመረውና በ1917 ነው ላይክ የዎር አክት ብለው የታክስ መሰብሰብ የተጀመረው። ከዛ በፊት ያለው የነበረው የታክስ የታሪፍ ታክስ ነበር። ኢምፖርት የሚደረግ እቃዎች ላይ ነበር ታክስ እንጂ ኢንካም ታክስ የሚባለው አልነበረም ካናዳ ውስጥ ማለት ነው። ካናዳ ዓለም ላይ ወደ ብዙ የታክስ እንትኖች አሉ፣ አይነቶች አሉ ላይክ የሚከተሉት መንግስታቶች ማለት ነው። ከዛ ውስጥ ዋነኛውና አብዛኛው መንግስታት የሚከተሉት ፕሮግሬሲቭ ታክስ ሲስተም ነው። ፕሮግሬሲቭ ማለት በገቢ ደረጃ ነው ታክስ የምትደረገው። ገቢ ከፍ ካለ ታክስም ከፍ ይላል፣ ገቢ ዝቅ ካለ ታክስም ዝቅ ይላል። ሌሎች ሀገራቶች ደግሞ አሉ ፊክስድ የሚጠቀሙ እንደነ ራሽያ ምናምን። ሌሎችም አሉ ላይክ ሎ የምትከፍል ከሆነ ሀይ የምትከፍልበትም አለ። ግን ዋነኝነት ፕሮግሬሲቭ ታክስ ሲስተሙ ነው ዓለም የሚጠቀመው።
የካናዳ ፕሮግሬሲቭ እና ሰልፍ ሪፖርቲንግ ነው። ሁለት አድቫንቴጅ አለው። ሰልፍ ሪፖርት ነው የምታደርገው ታክሱን ራሱ ነው። መንግስት አንተ ላይ ነው አንተን ነው መጀመሪያ የሚቀበለ። ከዛ በኋላ ነው ላይክ ሚስማች ካለ አንተ ሪፖርት ያደረግከው ነገር ትልቅ ካልሆነ ነው ወደ ኦዲት የሚገባው ማለት ነው። ኦዲት የሚያደርገው አንተ ያቀረብከው ታክስ ፋይል ያደረግከው ታክስ ጋር ተመሳሳይ ካልሆነ ነው ኦዲት የሚያደርጉት ወይስ የራሳቸው የሆነ ራንደምሊ ኦዲት ማድረግ ይችላሉ? ራንደም ሴሌክሽን አላቸው። ቤዚክሊ አልጎሪዝም አለው ሲአርኤ። አልጎሪዝሙ ዋነኛው አልጎሪዝም ሚስማች ነው። በጣም ኢዚ ነው። ሚስማች ማለት ምን ማለት ነው? የአንተ ኤምፕሎየር ወይም ደግሞ ኮንትራት የሰጠ አካል ለሲአርኤ ሪፖርት ያደርጋሉ። በዚህ ፎር በፔይሮል መሰረት ማለት ነው። አንተ ያስገባከው ቁጥርና እነሱ ያስገቡት ገቢ ለሲአርኤ ሚስማች የሚያደርግ ከሆነ 100% ኦዲት ይደረጋል ወዲያው ማለት ነው። ይሄ ሲስተም ነው ፍላግ የሚያደርገው። ሌሎች ደግሞ የገቢክ ፍላክቹዌት የሚያደርግ ከሆነ ለምሳሌ ሌትስ ሴይ በአንድ ስራ እየሰራ አምና ላይ ላይክ 20 ሺህ ብር ነው ገቢ ብለ እዚህ ጋር ደግሞ 40 ሺህ ነው ምናምን የምትል ከሆነ የሚቀጥለው አመት ኮንሲስተንሲ ከሌለ ትሪገር ሊያደርግ ይችላል ማለት ነው። እና ሌሎች ፋክተሮችም አሉ። የስራ ሁኔታው እንደገና ደግሞ እዛ ላይ የሚሰሩ ሰዎች ምን ያህል ብር ይሰራሉ። ለምሳሌ ኡበር የሚሰራ ሰው በሚካሄዱ አብዛኞቹ ባለው ጥናት በሰዓት $6 ነው አፍተር ኤክስፐንስ። $6 ማለት ጀስት በአመት ስታበዛው ምናልባት 12,000 ምናምን ዶላር ነው የሚሆነው። እና ላይ ከዛ ሚያንስ ከሆነ ገብቷል አይደለ? እነኚህ እንትኖች ከትሬንዱ አንጻር ምናልባት ትሪገር ሊያደርግ ይችላል ማለት ነው ኦዲት። ኦኬ። ሌላ በብዛት እንደዚህ የሚነሳው ካናዳ ውስጥ ከፍተኛ ታክስ ከሚከፈልባቸው ሀገሮች አንዱ ነው ይባላል እና ብዙ ታክሶች ነው ያለው። የፌዴራል መንግስት ታክስ አለ፣ የክልሎች ደግሞ የፕሮቪንሻል ታክስ አለ። አብዛኛውን ነገር ላይ ደግሞ ብዙ ታክስ ይደረጋል። የፕሮፐርቲ ታክስ ብዙ ነው እና ከፍተኛ ታክስ ከሚከፈልባቸው ሀገሮች አንዷ ናት ይባላል ካናዳ። እና እንደ ባለሙያ አንተ እንግዲህ ሌሎች ሀገሮችም ታክስ ስላለ እንዴት ታስተያዩዋለህ? ይሄን ጥያቄ እንዴት ትመልሱታላችሁ? ኦነስትሊ ስፒኪንግ ግን የካናዳ የታክስ ሬቱ 34% ነው እና በአንጻራዊ ሁኔታ ሲታይ ሚዲየም ቱ ሃይ የሚባል ነው። ከፍተኛው የኦኢሲዲ ኦርጋናይዜሽን ፎር ኢኮኖሚክ ዲቨሎፕመንት ያሉ 38 ሀገራቶች አሉ። እነኚህ 38 ሀገራቶች በታክስ በኢኮኖሚ በምናምን ኮርፖሬት ያደርጋሉ፣ ፖሊሲዎች ምናምን ይቀያየራሉ እና ከዛ ውስጥ አንዷ ካናዳ ነች። ከነሱ ውስጥ ካናዳ ሚዲየም ቱ ሃይ ነው የምትባለው። በጣም ኤክስፔንሲቭ የምትቀበለው ዴኒማርክ ነች። ዴኒማርክ ወደ 52% ታክስ ትደረጋለ። ያ ማለት 1 ብር ቢኖር 52 ሳንቲሙ ታክስ ነው ማለት ነው። ከአንተ ገቢ በላይ ነው መንግስት የሚወስድብህ ማለት ነው። ኦኬ። ካናዳ ውስጥ ግን 34 ሳንቲም ነው። ላይክ $1 ቢኖር 34 ሳንቲሙ ታክስ ነው፣ ታክሰብል ነው ማለት ነው። ታክስ ነው። ከዛ አንጻር ስታየው ሚዲየም ቱ ሃይ ነው። ነገር ግን ደግሞ ኢቭን መንግስት 34% ራሱ የወሰደ ታክስ ስቲል ሁሌ ዴፊሲት ነው ራን የሚያደርገው። ምክንያቱም የሚሰጣቸው ቤኔፊቶችም እንደዛው ጥሩ ናቸው። ላይክ ታክስ መክፈል ብቻ ሳይሆን ሄልዝ አለው፣ ሄልዝ ኢንሹራንስ አለ፣ ቤኔፊቶች አሉ፣ ቻይልድ ቤኔፊቶች አሉ ምናምን ነገር እና ከዚህ አንጻር ስታየው ሳምሃው ሪዝነብል ነው ብለህ ነው የምታምነው። እንግዲህ አሁን ዋዶ ታክስ ላይ አንተ በብዛት ታክሶችን ሰዎች ፋይል ሊያደርጉ ሲመጡ እና በተለይ ደግሞ አሁን በእኛ ኮሚኒቲ ዙሪያ በጣም ከዚህ ከ2022 በኋላ ብዙ የመጣን ሰዎች አሉ ጨምሮ ማለት ነው። በብዛት ታክስ ፋይል ሲያደርጉ አብዛኛውን ጊዜ የሚሳሳቱት ነገር ወይም ማወቅ ያለባቸው ነገር ምንድን ነው? ስለ ታክስ ፋይል አደራረግ ላይ ብዙ ጥያቄ ነው። ብዙ ጥያቄ ነው። አሁን ስለ ከኒው ካመር እንጀምር። ኒው ካመር ጋር ያለው ሚስ አንደርስታንዲንግ ምንድን ነው? ሪፈንድ ዝም ብሎ የሚሰጥ ይመስላቸዋል ኒው ካመሮች ስፔሻሊ ማለት ነው። ሪፈንድ የሚባለው ነገር ምንድን ነው? ሪፈንድ ቃሉ ራሱ ያለህን ነገር ነው ላይክ ሪፈንድ የምትደረገው ኦልሬዲ የሰጠከውን ነገር ነው መልሶ የሚሰጠህና ለምሳሌ ኦንታሪዮ ወርክስ የምትወስድ ከሆነ ሶሻል ፔመንት ብቻ ያለህ ሰው ከሆንክ ሪፈንድ አታገኝም። ምክንያቱም የከፈልከው ታክስ የለም፣ መንግስትም ከአንተ የሚጠብቀው ነገር የለም፣ አንተም ከመንግስት የምትጠብቀው ሪፈንድ የለም ማለት ነው። ነገር ግን ቤኔፊቶች አሉ። አሁን ኒው ካመሮች ሪፈንድና ቤኔፊትን ይቀላቅላሉ። ሪፈንድ ማለት ለከፈልከው ታክስ ኦቨር ከከፈልክ ወይም ደግሞ ፐርሰናል ሲቹዌሽን
የሪፈንድ ቤኔፊት ሪፈንደብል ቤኔፊቶቹን የሚያሰጥህ ከሆነ ብር ይሰጥሃል ማለት ነው። ያ ብር ያ ሪፈንድ ሞስትሊ በ15 ቀን ውስጥ ነው ወዲያው የሚገባለህ። ነገር ግን ቤኔፊት የሚባለው የአንተ የታክስ ሲቹዌሽን ገቢ ትንሽ ከሆነ መንግስት የሚሰጥህ ብር ነው ቤኔፊት የሚባለው ማለት ነው። ለምሳሌ እንደ ኦንታሪዮ ትሪሊየን ቤኔፊት የቤት ኪራይ ድጎማ የሚባለው ኦንታሪዮስ ብቻ ላሉ ሰዎች ነው የሚያገለግለው። ይሄኛው ጂኤስቲ ኤችኤስቲ ክሬዲት፣ አሁን አዲሱ የመጣው ደግሞ ካናዳ ኢሴንሻል ኤንድ ግሮሰሪ ቤኔፊትስ ምናምንና የመሳሰሉትን ቤኔፊቶች ታገኛለህ። ይህ የምታገኘው ግን ገቢ ዝቅ ሲል ነው፣ ከ50 ሺህ በታች ሲሆን ማለት ነው። በፋሚሊ በሲንግል ደግሞ ከ35 ሺህ በታች ሲሆን ይህን ቤኔፊት ታገኛለህ። ስለዚህ ቤኔፊትንና ሪፈንድን ትንሽ መለያየት ይከብደዋል ሰው ስፔሻሊ ኒው ካመር ሲሆን ማለት ነው። አንደኛው ሚስ አንደርስታንዲንግ ይሄ ነው። እስቲ እሱ እንዴት ነው የምትገልጻቸው አንተ? አሁን ቤኔፊትና እንዳልከው ሪፈንዶችን ሰዎች እንዴት ሊለዩዋቸው ይችላል? እንዳይምታቱባቸው ግልጽ እንድናደርግላቸው ብለን። አንደኛው ጀስት ሲምፕል መለያው ሪፈንድ ወዲያው ነው የሚገባለህ። ታክስን አሰርተ ማክሲመም 15 ቀን ታክስ ላይ የሆነ ፕሪ አሰስመንት ከሌለው በ15 ቀን ውስጥ ወይ ቼክ ይላክልሃል ወይ ደግሞ በአካውንት ይገባልሃል ማለት ነው። ቤኔፊቱ በየ3 ወሩና በየወሩ ነው የሚገባው። አሁን ላይ ያሉ ቤኔፊቶች እንዳለ የሚጀምሩት ከጁላይ ነው። ጁላይ ላይ ይጀምራል። ከዛ የ3 ወሩ በየኦገስት ምናምን እያለ በየወሩ ደግሞ የሚገባለው ኦንታሪዮ ትሪሊየን ቤኔፊት እንትን ይልልሃል ማለት ነው። ዋናው ልዩነት ይሄ ነው። ሌላኛው ግን ምሰራ ከሆነ ኢንካም ታክስ ካለ ሪፈንድ ልታገኝ ትችላለህ። ወይ ደግሞ ኢንካም ደግሞ ሎ ከሆነ ኢቭን ለምሳሌ ኡበር ሰርተ ማለት ነው። ኡበር አሁን ታክስ አከፍልበትም፣ ላይክ ስትሰራ ታክስ አከፍልም። መንግስት ካንተ የሚጠብቀው ታክስን ነው። ነገር ግን ታክስ በምታሰራበት ሰዓት ኢንካም ሎ ከሆነ ሌስቴ ከ8 ሺህ በታች የሚሆን ከሆነ ከ5 ሺህ በላይ ከ8 ሺህ በታች የምታደርገው ከሆነ ካናዳ ወርከር ቤኔፊቱን ታገኘዋለህ። ያ ብር ሪፈንደብል ስለሆነ ይሰጣል ማለት ነው። ግን መስራት ይኖርባል፣ ኢንካም ኖር ይገባል። ኮንዲሽን አለው። ምናልባት ኮንዲሽኑ ወደ በኋላ ላይ እናወራዋለን እና እንደዛ ነው። ኦኬ አንደኛው አሁን ብዙ አዲስ ያመጡ እንዳልከው ኒው ካመሮች በብዛት ሚስ ኮንሴፕታቸው ቤኔፊትና ሪተርንን አለማገናኘት ነው። ሌላ ከዛ ውጭ ያያቸው ወይ እንደው ሚስ አንደርስታንድ ሳያደርጉት ቀርተውት ማግኘት የሚችሉት ቤኔፊትን ሳይጠቀሙበት የቀሩበት አጋጣሚዎች ገጥመዋል በዚህ ስራ ላይ? ሌላኛው ከኒው ካመር ሳንወጣ ኒው ካመር ታክስን ፋይል ማድረግ ይኖርበታል ቤኔፊቶቹን ለማግኘት ማለት ነው። ታክስን ፋይል ማታረግ ከሆነ ቤኔፊት አታገኝም። ከኒው ካመር ጋር ተያይዞ ደግሞ ከታክስ ከማድረግ ውጪ ሌላ መሙላት ያለበት ፎርም አለ። ምክንያቱም ለመጀመሪያ ጊዜ ታክስ ታሰራ የካናዳ መንግስት ወርልድ ኢንካምን ማወቅ ይፈልጋል፣ እነኝን የሚሰጠን ቤኔፊት ካልኩሌት ለማድረግ ማለት ነው። ያ ፎርም RC 151 ይባላል። ቤዚክሊ ምንድነው? ሲምፕል ፎርም ነው። ኢንካምን ካናዳ ከመምጣት በፊት ለ3 ዓመት ያለህን ገቢ ይጠይቃል። እዚህ ጋር የምትጠየቀው ገቢ ጀስት አካውንቲንግ ነው፣ ከኢሚግሬሽን ጋር አይገናኝም። አሁን ሰው ከኢሚግሬሽን ጋር የሚገናኝ ይመስለዋል እና ያው አንተ የምትናገረውን ገቢ ሁሌም ኮንሲስተንት መሆን አለበት፣ ያንተ ገቢ ማለት ነው። ለሴ ኢሚግሬሽን ላይ በአመት ማገኘው 10 ሺህ ነው ብለህ ታክስ ላይ ደግሞ 5 ሺህ ነው ካል ኢንኮንሲስተንት ነው። ግን ፕሮብሌም የለውም፣ ምክንያቱም እነሱ የሚፈልጉት ለአካውንቲንግ ነው፣ ቤኔፊቱን ዲተርማይን ለማድረግ ነው። ምሳሌ ዴቭ ቢያንተ ከ2000 ከዚህ ከመምጣት በፊት ገቢክ በአመት $50,000 ከሆነ ከዛ በላይ ከሆነ ይህን ቤኔፊት አታገኘውም። ስለዚህ ያው ይሄን ለማወቅ ግዴታ ይጠይቁሃል፣ ወይም ደግሞ ሌተር ይላካል። ወርልድ ኢንካምን አላወቅነውም። ስፓውዝ ሜሪድ ከሆንክ የግዴታ የሜሪድ ለምሳሌ ሚስት እዚህ አትሆንም ወይ ባለቤት እዚህ ላይ ኖር ይችላል እና በዚህነኚህ ሴናሪዎች ውስጥ ይህን ኢንፎርሜሽን ይፈልጋሉ። ከዛ ይሄ ፎርሙን ካልሞላኸው ሌተር ይላክልሃል፣ ደውለህ ልታስረዳቸው ትችላለህ፣ ወይ ደግሞ ፎርሙን ልትሞላ ይገባል ማለት ነው። እነኚህም ይሄኛውም አንድ ሌላ ሚስ አንደርስታንዲንግ ነው። ብሩን ለማግኘት ግዴታ ይሄ ሁለቱም ማድረግ አለብህ ማለት ነው። ወይ ፎርሙን መሙላት አለብህ ወይ ደግሞ ደውለህላቸው ገቢ ልትነግራቸው ይገባል ማለት ነው ለሲአርኤ። እንደተረዳሁት ከሆነ ይህንን ፎርም በብዛት የማይሞሉበት አንደኛው ምክንያት ሊሆን የሚችለው ከኢሚግሬሽናቸው ፕሮሰስ ጋር ሊገናኝ ይችላል በሚለው ኢንካማቸውን ዲክሌር ማድረግ። ሌላኛው ግን አሁን ይህንን ፎርም ባይሞሉትና ቢቀር ወደፊት ታክሳቸውን ሲያሰሩ ምን አይነት ኢፌክት ሊያመጣ ይችላል? ያ ነገር ብሩን አያገኙትም ነው እንጂ ሌላ ኔጋው የሚመጡ ላይክ
አምና አሰርተው ምንም ብር ያልገባላቸው ብር አልገባልንም ይሉኛል። እና ምክንያቱ ፎርሙ ስላልተሞላ ነው። ይሄ RC 150 የሚባለው ፎርም የካናዳ ገቨርንመንት ላይክ CRA ከዚህ በፊት ለመጀመሪያ ጊዜ ፎርም እየሞላ ፋይል ታክስ የምታረግ ከሆነና ገቢህን የማያውቀው ከሆነ ከዚህ በፊት ያለውን ቤኔፊቱ ሊሰራል አይችልም። ምንም በቃ አንተ ላይ ሊተር ይልኩልሃል፣ አይደውሉልህም። ሌተሩን ማትመልስ ከሆነ they will just ignore it። ያው ሪፈንድ ካለ ሪፈንድ ይሰጣል። ግን ልክ ፎርሙን ሞልተ ወይ ደግሞ ደውለ ካሳወቃቸው ብሩ ይለቀቅልሃል ወዲያው ማለት ነው። ከዛ ቤኔፊቱ ተደምሮ እንደውም አንድ ላይ ያለፈኑ ላይ ይሰጠዋል ማለት ነው። ኦኬ እዚሁ ላይ ከዚሁ ሳንወጣ ከኒው ካመርስ ጋር ይህንን ፎርሙን በሚሞሉበት ጊዜ ላይ ሌላ ተጨማሪ ኢንፎርሜሽን ወይ ሳይሞሉት ቀርተውት ወይ ደግሞ ምናልባት እንዳልከው ከኢሚግሬሽን ኬዛቸው ጋር ሊሆን ይችላል በተለያየ ጉዳይ ላይ ወይ አስፈላጊ ነው ብለው ሳያምኑበት ሊተውት ሊዘሏቸው ይችላል። አንዳንድ ኢንፎርሜሽን ሊኖር ይችላል። ከነዛ ውስጥ በጣም ኢሴንሻል የሆነ ነገር መሙላት ያለባቸው መስት ያንን ፎርም ከሞሉ ማካተት ያለባቸው ነገር ምንድን ነው? ፎርሙ በጣም ቀላል ፎርም ነው። ከኢሚግሬሽን ጋር አይገናኝም ሲጀመር መጀመሪያ ማለት ነው። ኢሚግሬሽን ላይ የሞላከው ፎርም ለምሳሌ ወይ ጅንስ ልሰጥ ሊሆን ይችላል ወይ ለፒአር ምናምን አፕሊኬሽን ሊሆን ይችላል። ሲጀመር አይጠይቅም። ያኛውን ፎርሙ ስምን ይጠይቃል፣ ሲን ነምበርን ይጠይቃል፣ መች እንደመጣ ይጠይቃል፣ ባለቤት ካለ ይጠይቃል፣ ባለቤት እዚህ ካለች ወይ ከሌለች ይጠይቃል። ሌላኛው ዋነኛው የፎርሙ ፓርት ደግሞ ገቢክ ነው። ገቢ ካናዳ ከመምጣት በፊት ገቢ ስንት ነው ይልሃል። እንደገና ካናዳ ከመምጣት ከ1 ዓመት በፊት ስንት ነው፣ ከ2 ዓመት ስንት ነው ትፈርማለህ። አለቀ። ፎርሙ ይሄ ነው። ፎርሙን ለሚሞላ ሰው ማለት ነው። ፎርሙን ግን መሙላት ላልቻለ ሰው መደወል ይችላል። ደውሎ ላይክ ይሄ ሌተር ልካችሁልኝ ነበረ ወይ ደግሞ ቤኔፊት አልደረሰኝም ካልካቸው ያዩትና ይጠይቀዋል። እንደዚሁ ራሳቸው በስልክ ማለት ነው። ኦሬዲ ፋይሉ ሁሉ ነገር እዛ ጋር ስላላቸው ሚሲንግ ፓርቱ እሱ ብቻ ነው፣ ቁጥሩ ማለት ነው። ምን ያህል ብር ነው ገቢክ የሚለው። ምክንያቱም አሁን እነኚህ የነገርኩ ኢንፎርሜሽኖች ስም፣ ሶሻል ነምበር ምናምን ኦሬዲ ታክስ ታሰራ አላቸው፣ ደርሷቸዋል ኦሬዲ ማለት ነው። ታክስ በማሰራት ብቻ ይሄ ኢንፎርሜሽን ይኖራቸዋል። እነሱ ማይኖራቸው ኢንፎርሜሽን ገቢክ ስንት ነው ነው። ከዚህ በፊት ከካናዳ ከመምጣት በፊት ገቢ ስንት ነው ነው። እሱን ፎርም ስለማይኖራቸው አንሰር ስለማይኖራቸው ደውሎ እሱን ይጠይቀዋል፣ ፊክስ ይሆንልሃል ማለት ነው። ያንን አሁን ፎርም ምናልባት መጀመሪያ ላይ ካልመለሱና ድጋሚ ሰብሚት ማድረግ የሚቻልበት ችግር አለው ወይስ? ያ እኔ አሁን ሲጀመር እኔ ታክስ ጀምር ባይዘው ኒው ካመሮች ላይ ነው የጀመርኩት እና እንደውም ያኔ ፍሪ ሰርቪስ ነበር የምሰጠው። ላይክ ከቤዝመንት ነበር የጀመርኩት ቤቴ ሆኜና አብዛኛው ከስተመሮቼ ኒው ካመር ነበሩ። ኢቭን አምና ራሱ ኒው ካመሮች ላይ በደንብ ሰራ ነበር፣ ታክስ ሰራላቸው ነበርና ፎርሙን ካልሞላከው ልክ እነሱ ሌተር ሲልኩልህ ደግመህ መሙላት ትችላለህ ኤኒ ታይም። ፎርሙን መሙላት ካልቻልክ ደግሞ በስልክ ምናምን ደውለህ ትጨርሳለህ ማለት ነው ከነሱ ጋር። ኤኒ ታይም መልሰህ ሪፖርት ማድረግ ኤኒ ታይም። ከአመቱ ካለፈ በኋላ መተው እኔ ጋር ምናምን ፎርሙን እንደገና ሞልተን የጻፍንላቸው ብሩን ያገኙ ብዙ ሰዎች አሉ፣ ፎርሙን ሞልተንላቸው ማለት ነው። እንደገና አውቶራይዜሽን ያለኝ ደግሞ አንዳንድ ከስተመሮችን ራሴ ደውዬ ፎርሙን ገቢያቸውን ነግሬ የተከፈላቸውም አሉ። ሌላው ደግሞ አንደኛው እንደዚህ ታክስ ፎርም ላይ ብዙ ጊዜ የጋብቻ ሁኔታን አንዳንድ ሰው ሴፓሬት ብሎ ሊሞላ ይችላል። ምናልባት በሚስ አንደርስታንድ አድርጎ ሊሆን ይችላል። ምክንያቱም አንድ ሀገር ቢል የተለያየ ሀገር ብትኖርም ግን ሴፓሬት ለመባል ያው የራሱ ሂደት አለው። እዛ ያንም ፎርም ላይ የሜሬጅ ስታተስን መሙላት ምን ያህል ጠቃሚ አለው? ይሄ ባይዘው በጣም አሪፍ ጥያቄ ነው የጠየቀኝ። ምክንያቱም አብዛኛው ኒው ካመር ፎርሙን የሚያስሞላው ሼልተር ነው እና ሼልተር ሲያስሞሉ እነኚህ ሼልተር የሚሞሉ ስለ ታክስ አያውቁም እና ምን ይሏቸዋል፣ አንተ እዚህ ያለው ብቻህን ስለዚህ ሲንግል ነው ተብሎ መሞላት ያለበት ብለው በጣም ብዙ ሰዎች በሲንግል የተሞላላቸዋሉ። ሜሪድ ነው ማለት ነው። ይሄ በጣም ሮንግ ነው። ምክንያቱም የሰውየው የግለሰቡ ስታተስ ሜሪድ ነው። ሚስቱ እዚህ ባትሆንም ወይ ደግሞ ባሏ እዚህ ባይኖርም ሜሪድ ናቸው። ስለዚህ እንደዛ ነው መሞላት ያለበት። ልክ ስታስተካክለው ደግሞ ኦሬዲ የመጀመሪያ ዓመት ሲንግል ብለው ስለሞሉ ሜሪድ ብለው ሲሞሉ የሚሰጣቸው ብሩ ላይ ይቆምባቸዋል እና
እንደዛ ያስተካክልናቸው ሰዎችም አሉ። ስለዚህ ስፔሻሊ ኒው ካመር ስትሆን ስታተስን በደንብ በትክክል መሞላት አለበት እና ያ ስታተስ ደግሞ የሚሞላው RC151 ፎርሙ ላይ ነው። ሜሪድ ብለህ ስትሞላው መች ነው የተጋባው ይልሃል። እዛ ላይ እንትን ኮምፕሊት ይሆንልሃል ማለት ነው ፎርሙ። ዲሲአር የተጋባበትን ቀን ያውቃል፣ ሚስት እዚህ እንደሌለች ያውቃል። በዛው መሰረት ነው ቤኔፊቱንም ካልኩሌት የሚያደርጉት። ስታተስ ኤቭሪቲንግ ሴፍ ሆኖልሃል ማለት ነው። ለዛ ነው ላይክ ኒው ካመር ላይ እኛ ስንሰራ የነበረበት ምክንያት አንደኛው ይሄ ጋፕ ነበረ። ሰው ገብቷል፣ ምናልባት ለአንተ 30 ብር ላለመክፈል ብሎ ሼልተር ያሰራል። ገብቷል፣ ግን ሼልተር ላይ ብዙ ጊዜ አይረዱትም። ገብቷል አይደለም? አንድ ሜስዳፕ ካረጉብህ ለማስተካከል በጣም ብዙ እንትን ያስብልሃል። እና ከሚስት ጋር የተጋባበት ቀን፣ የሚስት ሙሉ ስም፣ ዴት ኦፍ በርዟ፣ አድራሻዋ፣ የአንተ ወርልድ ኢንካም፣ የእሷ ወርልድ ኢንካም ሁሉ ገብቶላቸው ሲያልቅ ብሩም ይገባልሃል። ወደፊትም ታክስን ስታሰራ ሰላማዊ በሆነ መንገድ ታሰራለህ ማለት ነው። ሚስት ስትመጣ ደግሞ ኦልሬዲ ፋይል ላይ ያለች እዚህ ትቀጥላለች። ሶሻል ነምበሩን ብቻ ማስገባት ነው ማለት ነው። አሪፍ። እንግዲህ አሁን ስሙን የታክስ ሲዘን ነው፣ ብዙ ሰው ፋይል የሚያደርግበት ነው። የቢዝነስም ያለው እንደዚሁም ደግሞ በግለሰብም ፋይል ያደርጋሉ እና እዚህ አሁን የፋይሊንግ ሲዝን ላይ ብዙ ሰው ላይ ፋይል ሲያደርግ አሁን ለምሳሌ እንደ አንድ ተቀጣሪ ወይ ደግሞ እንደ ሰልፍ ኢምፕሎይድ ሰው ፋይል ሲያደርጉ ታክሳቸውን ምንድን ነው ብዙ ጊዜ ሳያሟሉት የሚቀሩት ዶክሜንት ወይ ደግሞ ማሟላት እየቻሉ በቸልተኝነት ሳይዟቸው መጥተው ብዙ ጥቅም ወይ ደግሞ በጣም ብዙ ታክስ ከፍተኛ ክፍያ እንዲከፍሉ የሚያደርጋቸው ችግር አንተ በዚህ ስራ ውስጥ ያየው ምንድን ነው? ያው ስለ እኔ ጋር ፐርሰናሊ አብዛኛው ሰው የሚዘናጋው ሪሲት ላይ ነው። ስፔሻሊ ሰልፍ ኢምፕሎይድ ሲባል ብዙ አይነት አለ። የራስ ኮንትራክተር ልትሆን ይችላል። ሆም ቱ ሆም ኬር እየሰራ ሊሆን ይችላል። ኡበር ድራይቨር ልትሆን ይችላል። ስለዚህ ቢዝነስ ላይ ታክስን ፋይል ስታደርግ ግዴታ ሪሲቱን ማየት አይጠበቅብህም። ባይዘወይ ግን ወጪውን ላይ ካልኩሌት አድርጎ አይመጣም ሰው ሲመጣ ማለት ነው። ነዳጅ ለምሳሌ ስንት አወጣው፣ ሜንቴናንስ ስንት አወጣው፣ አንዳንድ ኤክስፔንሶችን ለምሳሌ ሴኩሪቲ ጋርድ ከሆንክ ሴኩሪቲ አክሰሰሪ ላይ ዩኒፎርም ላይ ምን አወጣው፣ እነኚህ ወጪዎች ማወቅ ይኖርብሃል አትሊስት ማለት ነው። እነኚህ ማታክ ከሆነ ላይክ ሪዝነብል እኛ ያው ያለውን ከስተመሩ በሚነግረን መሰረት እናስገባለን። ግን ሪሲት ሰው አብዛኛው ሰው ሪሲት አይዝም። መረጃ የሚለው ላይ ኤቪደንስ የሚለው ላይ አብዛኛው ሰው የለውም ማለት ነው። ይሄ የሚጠቅማቸው ምናልባት አሁን ሪሲቱን እነሱ በሚሰጡ ኢንፎርሜሽን መሰረት ታክስ ፋይል ከተደረገ በኋላ ይህን ሪሲት መያዝ ያለባቸው ሜቢ የሆነ ጊዜ ላይ ኦዲት ከተደረገ ያንን እንደ ፕሩፍ ማቅረብ ስላለባቸው ነው። እነዚህን ዶክሜንቶች ለምን ያህል ጊዜ ነው መያዝ የሚኖርብህ? ከ6 እስከ 7 ዓመት ሪሲቶቹ መያዝ ይኖርባል። ማንኛውም ኤክስፔንስ ክሌም ስታደርግ እስከ 6 ዓመት የአንተ ታክስ አንደር ሪቪው ነው። ሰክሰስፉሊ ላይክ አሰስ አድርገው ኤቭሪቲንግ እንትን ቢሉልህም መርጠው እስከ 6 ዓመት ድረስ እንትን ማድረግ ይችላሉ። አንተም ደግሞ እንደዛው እስከ 6 ዓመት አይ ቲንክ እስከ 10 ዓመት አንተ ደግሞ እስከ 10 ዓመት ወደ ኋላ ተመልሰህ ታክስን እንደገና መስራት ትችላለህ። እንደ አዲስ መስራት ትችላለህ ታክስን። ለምሳሌ አምና ላይ የሆነ ነገር ከተበላሸብህ ተበላሽቷል ብለህ መተው የለብህም። ወደ ኋላ ተመልሰህ ከዛሬ 10 ዓመት በፊት ያሰራውን ታክስ ደግመህ ማሰራት ትችላለህ። እንደዛው ሙላ ሲአርኤ የተቀበለውን ታክስ መልሶ ይሄ ነገር አላሳመነኝም የዚህ ሪሲት አንጣ ሊልህ ይችላል። ባይሎ እስከ 6 ዓመት ነው፣ ከ6 እስከ 7 ዓመት ማለት ነው። ወደኋላ ተመልሶ መጠየቅ ይችላሉ። ግን ታክስ በሚሰራበት ሰዓት ላይ ሪሲቱ አያስፈልግም። ጀስት ቁጥሮቹ ናቸው ምን ያላወጣው ኢንፎርሜሽኑ ነው እንጂ ሪሲቱን ታስቀምጠዋለህ። ሪሲቱ ሲአርኤ ሲጠይቅ ብቻ ነው። ታክስ አካውንታንት ታክስ የሚሰራ ሰው ሪሲቱን አይፈልገውም። ነገር ግን ቡክኪፒንግ ካለ ቡክኪፐር ካለ ታክስ ሪሲቶችን ለቡክኪፐር ትልካለህ። ያ ቡክኪፐር ኦርጋናይዝ አድርጎ ያስቀምጥልሃል። ፋይናል ነምበሮቹንም ለታክስ አካውንታንት ሊልክልህ ይችላል ማለት ነው። ሌላው ደግሞ በብዛት አንዳንድ ሰዎች እንደዚህ ሲያወሩ የምሰማው ነገር አለና እኔ በዚህ ዓመት ታክሴን አላሰራም ኔክስት ይር አሰራለሁ ወይ አንዳንድ ጊዜ ደግሞ እንደዚህ እኔ ለ3 ዓመት ታክሴን አላሰራውም የሚሉ ሰዎች ያጋጥሞኝ ያውቃልና እንዴት ነው ይሄ ነገር ምልህ ታክስና በወቅቱ ለማሰራት አንደኛ ከህግ አንጻር አያስጠይቅም
ሁለተኛ ነገር ደግሞ ምንድን ነው ጉዳት የለውም ወይ ይህን ታክስ በየአመቱ አለማሰራትና ወይ ጠብቀ 2 ዓመት ወይ 3 ዓመት ቆይተ ፋይል ብታረግ ምን አይነት ጉዳት ያመጣብሃል በዛ ሰው ላይ? ሆነስትሊ ስፒኪንግ መጀመሪያ ተጎጁ ሰውየው ራሱ ነው። ከታክስ ፋይል ማያረገው ሰውዬ ከምንም በላይ ተጎጂ እሱ ነው። ከገቨርንመንት አንጻር ከሲአርኤ አንጻር መጀመሪያ ከሲአርኤ አንጻር ነው። ሲአርኤ ታክስ ማሰራት ያለባቸውን ሰዎች ይልካል አሰሩ ብሎ ማለት ነው። ሌተር ይልክልሃል። ለምሳሌ የሆነ ኢምፕሎይመንት ኢንካም ኖሮክ ታክስ የምታረግ ከሆነ ሲስተማቸው ላይ የሚያሳይ ከሆነ አሰራ ተብሎ ይላክልሃል ማለት ነው። አንደኛው ይሄ ነው። ሁለተኛው ሰልፍ ኢምፕሎይድ ሆነ ኢንካም ጀነሬት አድርገ ታክስ ማታሰራ ከሆነ ህግ እየጣስክ ነው ማለት ነው። ኢንካም ያለው ሰው እንዳለ ታክስ ማሰራት አለበት። ኤኒ ፎርም ኦፍ ኢንካም ማለት ነው። እነኚህ ሰፖርት ሶሻል ሰፕሊመንቶች ምናምኖች ግዴታ ማሰራት የለብህም። ግን ታክሰብል ኢንካም ያለው ሰው ታክስ ማሰራት ግዴታ ነው። ያለበለዛ ኮንሲኩዌንስ ይኖረዋል፣ መያዙ አይቀርም ማለት ነው። ህግን ቫዮሌት እያደረገ ነው። ከዛ ውጪ ጀስት ለምሳሌ ሎ ኢንካም የሆነ ሰው ኖርማል ኢንካም ያለው ሰው ሎ ኢንካም ስለ ሶሻል ፔይመንት የሚቀበል ሰው ታክስ ፋይል ማያረግ ከሆነ ጉዳቱ እሱ ነው። እነኝም ቤኔፊቶች አያገኝም። ተግባባን? ዋናው ቤኔፊቶቹን አያገኝም። እና እንደውም በቅርብ የተካሄደ ጥናት ነበርና ታክስ ካናዳ ውስጥ ወደ 12 ሚሊዮን ሰው ታክስ አያረግም፣ ፋይል አያረግም። እና 12 ሚሊዮን ብዙ ነው። ያ ብዙ ነው። እና ወደ 1.2 ቢሊዮን ዶላር ድረስ ያጣሉ ቤኔፊቶች። በዚህ ምክንያት ይሄ የአሁኑ ገቨርንመንት እንደውም አውቶሜትድ ሲስተም አምጥተዋል። በዛ አውቶሜትድ ሲስተም ላይክ ቤኔፊቶቹን ሳይወስዱ ሰው መንግስት ይቀራል ማለት ነው። ያንተም መውሰድ ያለብን ነገር ታክስ ፋይል ባለማድረግ። በዚህ ምክንያት ይሄኛውን ብር በአውቶሜሽን ሲስተም ለመስጠት እንደውም ጀምሯል የአሁኑ ገቨርንመንት ማለት ነው። አዲሱ የማርክ ካርኒ ገቨርንመንት ሲስተም ኢን ፕሌስ አድርገዋል። ይሄ አሁን አውቶሜሽን ፕሮሰሱ ማለት ነው ታክሳቸውን ፋይል ላላረጉ ሰዎች ያንን ቤኔፊት እንዲያገኙ ነው ወይስ እንዲከፍሉም ጭምር የሚያስገድድ ነው? እንዲያገኙ። ቤኔፊት እያላቸው ቤኔፊት ታክስ ባለማሰራታቸው ምክንያት የሚያጡትን ቤኔፊት ቀላል ሲምፕል ፋይሊንግ በሆነ አይ ቲንክ አሁን እንደውም ብዙ ሰው እኮ ሌተር ይደርሰዋል። ታክሳችሁን እኛ ፋይል እናርግላችሁ ሲያሬ ራሱ ማለት ነው። በስልክ ታክስ ሲምፕል ከሆነ ሶሻል ፔይመንት ምናምን የምትወስድ ከሆነ በስልክ ፋይል እናርግል ይሉካል። ራሱ ሌተር ይደርሳል። ከዛ በዛ ሌተር ፋይል እንድታረግ ማለት ነው። ስለዚህ ያው ገቢ ኖሮ ፋይል አለማድረግ ወንጀል ነው። ግን ደግሞ ገቢ አነስተኛ ሆኖ ሶሻል ፔይመንት ላይ ከሆነ ፋይል አለማድረግ ደግሞ የምትጎዳው አንተ ነህ ማለት ነው። ፋይል ባታረግም ችግር የለውም፣ ግን ባለማድረግ ቤኔፊቶቹን ታጣለህ። እሱ ልክ ነው። ሌላ ደግሞ እንደዚሁ ለጠይቅ የምፈልገው ነገር ማለት ነው እነዚህ ቤኔፊቶችን ታክስ ላይ ያሉት ቤኔፊቶች እነዚህ ብቻ አይመስሉም። ብዙ ቤኔፊቶች አሉ ሰዎች ሊጠቀሟቸው የሚችሉ እና አንደኛው ቤኔፊት ምንድን ነው? ከፍተኛ ግብር ላለመክፈል በህጋዊ መንገድ የሚጠቀምባቸው መንገዶች አሉ። እነሱ መንገዶች አብዛኛዎቹ ግልጽ አይደሉም ሙያ ውስጥ ላይ ያለ ሰው ማለት ነው። እስቲ እንዴት ታስረዳቸዋለህ አንተ እንደ ባለሙያነት እነዚህ ነገሮች? ከፍተኛ ግብር ላለመክፈል ታክስ ፕላኒንግ ማድረግ ይኖርብሃል። ታክስ ፕላኒንግ ያው ብዙ አይነቶች አሉ። አንደኛው አካውንቶች መክፈት ነው። 3 አይነት አካውንቶች አሉ። አንተን ከገቢክ አንጻርና አንተን ከሚመጥን አንጻር ታክስን ፕላን በማድረግ አካውንቶች በመክፈት ብዙ ብር ሴቭ ማድረግ ትችላለህ። ለምሳሌ ኤፍኤችኤስኤ አካውንት፣ አርአርሲፒ አካውንት፣ እንደገና ደግሞ ቲኤፍኤስኤ ማለት ነው። እነኚህ 3 አካውንቶች ሲአርኤ ላይ ሪኮግናይዝ የሚያደርጋቸው አካውንቶች ናቸው። ያው ሰው ኤፍኤችኤስኤ፣ አርአርሲፒ፣ ቲኤፍኤስኤ ሲባል ምናልባት ሰው ላይ ግር ይለዋል እና ጀስት ባንክ ሄደህ ነው የምከፍተው። ቼኪንግ ሴቪንግ ነው የሚባለው ማለት ነው። የባንክ አካውንቶች ናቸው። ማንኛውም ባንክ አካውንት ኬርክ ሊከፍቱላል እነኝን አካውንቶች ማለት ነው። ኤፍኤችኤስኤ የሚባለው ፈርስት ሆም ባየርስ ሴቪንግ አካውንት ነው። በየአመቱ እስከ $8,000 ሴቭ ማድረግ ትችላለህ። ለ4 ዓመት ያለው የሚፈቀድልህ። እዚህ አካውንት ውስጥ የምታስገባው ብር እንዳለ ታክስ ዲዳክሽን ነው። ያ ማለት ከገቢ ላይ ታክስን ይቀንስልሃል። ታክስ ምንም ብሩ ሳይቆረጥ በፊት ለምሳሌ ገቢ 40,000 ከሆነ 8,000 ብር ኤፍኤችኤስኤ ውስጥ ካስገባ መንግስት ታክስ የሚያደርግ 32,000 ብር ላይ ነው ማለት ነው። ስለዚህ ብዙ ብር አተረፍክ ማለት ነው። ቀጣይ አርአርሲፒ የሚባለውም ሴም ነው።
ልዩነቱ ምንድነው? ኤፍኤችኤስኤ እና አርአርሲፒ ኤፍኤችኤስኤ ቤት ለመግዛት ከሆነ ብሩን ለቤት መግዛት ነው ብሩን ሴፍ የምታደርገው ለመጀመሪያ ቤት የመጀመሪያ ፈርስት የመጀመሪያ ቤትን የምትገዛ ከሆነ ብሩን ለዛ ነው ሴፍ የምታደርገው። ነገር ግን ብሩን ለቤት ብለህ ለሌላ ነገር የምታወጣው ከሆነ ያ ብር በሚወጣበት ሰዓት ታክሰብል ነው። ሌላ ከቤት ውጭ ለሆነ አገልግሎት ብሩን ካወጣው ታክስ ከፍለበት ነው ትከፍልበታለህ። ታክስን ስታሰራ ሲስተም ላይ ወጥቷል ይላል። እዛ ላይ ያለ ገቢ ላይ ይጨምራል ማለት ነው። 32,000 ከሆነ 40,000 ይሆናል ገቢ ማለት ነው ስታወጣው። ነገር ግን ቤት ለመግዛት የምታወጣው ከሆነ ታክሰብል አይደለም። እንደገና እዛ ብር ውስጥ አስቀምጠው ኢንቨስት አድርገው የሚጨምረው ብር ለምሳሌ 8,000 ብር አስቀምጠህ ኢንቨስት አድርገህበት ወይ ትሬዲንግ ሊሆን ይችላል ወይ ኢንትረስትም ሊሆን ይችላል ወይ ክሪፕቶ ምንም ነገር አድርገው ብሩ ካደገ የሚያድገው ብርም ኢንትረስት አይኖረውም አይኖረውም ታክሰብል አይደለም። ስለዚህ ቤዚክሊ ኤፍኤችኤስ የሚባለው የቲኤፍኤስኤ እና የአርአርሲፒ ኮምቢኔሽን ነው ማለት ነው። ሁለቱንም የያዘ ነው። አርአርሲፒ የሚባለው ሪታይርመንት ሴቪንግ አካውንት ነው። ያው ለረጅም ጊዜ ላይክ ፕላን ያላቸው ሰዎች እዚህ ውስጥ ነው ብራቸውን ያስቀምጣሉ። አብዛኞቹ ሰዎች ደግሞ ላይክ ተቀጥረው ኤምፕሎየር ያላቸው ሰዎች እነሱ ኮንትሪቢዩት ሲያደርጉ ኤምፕሎየሮቹም ደግሞ ኮንትሪቢዩት ያደርጉላቸዋል እዛ ውስጥ ማለት ነው። ይሄ ቤዚክሊ ታክስ ዲፈራል አካውንት ነው። ታክሱ ብር ባወጣበት ሰዓት ታክሰብል ነው ብሩ። ለምሳሌ 10,000 ብር አስገብቼ እንዳለ 10,000 ብሩ ላይ ታክስ ዲዳክሽን አገኛለሁ። ለምሳሌ 40,000 ብር ከሆነ ኢንካሜ 10,000 አርአርሲፒ ላይ ካስቀመጥኩኝ 30,000 ብር ላይ ነው ታክስ የምደረገው ማለት ነው። ነገር ግን ብሩን ማውጣው በማንኛውም ሰው ማውጣው ከሆነ ታክሰብል ነው። ስለዚህ ይሄኛውም በብዛት የሚጠቅመው ኢንካም ሃይ ለሆኑ ሰዎች ታክስ ብራኬታቸው በጣም ሃይ ለሆነ ሰዎች ለምሳሌ 100,000 120,000 ብር የሚያስገቡ ሰዎች አርአርሲፒ ላይ ብራቸውን ቢያስቀምጡ በጣም ሪኮመንድ ይደረጋል። ምክንያቱም ብሩን ሴቭ አድርገውት ገቢያቸው ልክ ሲያንስ 50,000 60,000 ሲሆን ሲያወጡት በሎ ብራኬት ነው ታክስ የሚደረጉት ማለት ነው። ሌላኛው ቲኤፍኤስ የሚባለው እዛ ብር ውስጥ የምታስገባው ብር ታክስ ዲዳክት አያደርግም። ለምሳሌ 8,000 ብታስገባ ምንም ታክስ አያደርግም። ነገር ግን እዛ ላይ ኢንትረስት ያለው ወይም ደግሞ ኢንቨስትመንት አድርገው ክሪፕቶ ስቶክ ምናምን ትሬድ አድርገህበት ምናምን ካረክበት እዛ የሚጨምረው ብር ላይ ታክስ አትደረግም። እዛ ብሩ ኢንቨስት አድርጎ ካደገውና ሪተርን ከሰጠ ታክስ አትደረግበትም። ነገር ግን ዝም ብሎ ሴቪንግ አካውንት ቁጭ አድርገህ ብር አሁን አብዛኞቹ ላይክ የሚሸወዱት እንደዛ ነው። ላይክ እኔ ጋር የሚመጡ ከስተመሮች አሉና ብራቸውን ሴቭ ያደርጋሉ። ግን ሴቭ የሚያደርጉት ሴቪንግ አካውንት ውስጥ ነው። ሴቪንግ አካውንት ሴቭ ስታደርግ ብርህን ኢንትረስት ይኖረዋል። ምናልባት 2,000 ምናምን ኢንትረስት አግኝተህ ሊሆን ይችላል። ገብቷል። እዛ ኢንትረስት ላይ መንግስት ታክስ ያደርግሃል። ከባንክ ያገኘው ኢንትረስት ማለት ነው። ነገር ግን ቲኤፍኤስ ውስጥ የምታስቀምጠው ቢሆን ኖሮ እዛ ጋር የሚያድገው አካውንት የሚያድገው ብር ታክሰብል አይደለም ማለት ነው። እና ሁሌ ባንኩ በየአመቱ ብር ወይ ኢንትረስት ወይ ደግሞ ኢንቨስትመንት አድርጋበት ጂአይሲ አካውንቶች ምናምን ሊሆኑ ይችላሉ። እነዛ ላይ የምታገኛቸው ትርፎች ታክሰብል ናቸው ማለት ነው። ቲ5 ስሊፕ ይላክልሃል። እሱ ላይ የግዴታ ታክስ ትከፍላለህ ማለት ነው። እነኚህ ዋናዎቹ የታክስ ዲዳክሽን ታክስ ፕላኒንግ ሶስቱ ዋነኞቹ አካውንቶች ናቸው። ሌሎቹ ኤክስፔንሶችን በትክክል መያዝ ነው። የመኪና ከሆነ የመኪናን ኤክስፔንስ በደንብ መያዝ አለብህ። ሪሲቶችን በደንብ ኦርጋናይዝ ማድረግ ይኖርብሃል። ልክ ታክስ ሲደርስ ታክስን ዲዳክት በደንብ እንድታደርግ ማለት ነው። ኦርጋናይዝ ካልሆንክ ታክስ በምታሰራበት ሰዓት ላይ ያወጣውን ወጪ ሁላ ትረሳለህ። ገብቷል ወይ? ደግሞ ወጪውን አጋነ ራሱ የምታስገባ ከሆነ ኦዲት በምትደረግበት ሰዓት ወደ አንተው ባክፋር ያደርጋል ማለት ነው። ስለዚህ ፕሮፐር የሆነ የወጪ ኦርጋናይዜሽን የምታደርግ ከሆነ ታክስን ልትቀንስ ትችላለህ። እንደገና ደግሞ ሌላኛው የቢዝነስ አካውንት እና የፐርሰናል አካውንትን መለየት ይኖርብሃል። ለቢዝነስ የምታወጣው አካውንት ላይ ለቢዝነስ የምታወጣቸው ወጪዎች እንዳለ አካውንት ላይ ምክንያቱም ለትራኪንግ ይረዳሃል። ትራክ ታደርጋለህ። ከፐርሰናል ጋር ሚክስ ታደርገውም ማለት ነው። እና አይ ቲንክ እነኚህ ታክስን ለመቀነስ እነኚህ ሶስቱ ያገለግላሉ ብዬ አስባለሁ። በጣም ጥሩ። ሌላ ደግሞ አሁን እንደዚህ በፐርሰናል ወይ
ሰልፍ ኢምፕሎይድ የሆኑ ሰዎች ታክሳቸውን ሲያሰሩ ብዙ ቤኔፊቶች ማግኘት የሚችሏቸው ለምሳሌ ቻይልድ ኬር ይኖራል፣ የሚረዱ ሰው ካለ እንዳልኩት ቤተሰብ ውስጥ ወይም ሰፖርት የሚያደርጉት ካለ እነሱ ታክስ ዲዳክሽኖችን እንዴት ነው ማግኘት የሚችሉት? ኦኬ ሰልፍ ኢምፕሎይድ ከሆንክ እና ላይክ ቢዝነስ ካለ ኦብቪየስሊ ቤኔፊቶቹን ታገኛለህ። ምክንያቱም ኢንካም ነው በእርግጥ የሚወስነው፣ ግን ምንድነው ኤክስፔንሶችን በጣም ስለምትቀንሳቸው ብዙ ኤክስፔንሶች ካሉክ ቤኔፊቶቹን አት ኤንድ ኦፍ ደ ዴይ ታገኛለህ። ግን ፋሚሊ ሰፖርት የምታደርገው ፋሚሊ ሰፖርት ማድረግ ታክስ ዲዳክት አያስደርግልህም። ግን ዲፔንደንት የሚባል አለ። ዲፔንደንት ማለት ከአንተ ጋር የሚኖሩ እናት አባት ወይ ልጆች ዲፔንደንት ተብሎ ይወሰዳሉ በሲአርኤ ማለት ነው። ኮንዲሽኑ ምንድን ነው? ከአንተ ጋር መኖር አለባቸው። አብሮ አንተ ጋር አብሮ ካልኖሩ ዲፔንደንት አይባሉም። ሰፖርት ብታደረጋቸውም ሲአርኤ ጋር ክሬዲቱ አይያዝልህም። ተግባባን? ስለዚህ ከአንተ ጋር የሚኖር ሰው ከሆነ ወይ እናት ወይ አባት ወይ ደግሞ ልጆች እንደ ዲፔንደንት ክሌም ታደረጋቸዋለህ። ያው ቤኔፊቱን ያሳድጉልሃል ማለት ነው። ግን ሰፖርት ፔመንቶች አለስ አንተ በፍርድ ቤት ለልጅ የምትከፍለው ከሆነ ያ ቻይልድ ሰፖርት የምትከፍል ከሆነ በከስተዲ ማለት ነው የምትከፍል ከሆነ እሱን ዲዳክት ማድረግ ትችላለህ። ከዛ ውጭ ያለው ሰፖርት ለምሳሌ ወደ ኢትዮጵያ ብር የምትልክ ከሆነ ለወንድም ወይ ለቤተሰቦች ምናምን የምትልክ ከሆነ ታክስ ላይ አይረዳህም። ኦኬ። ሌላው ደግሞ አሁን እንዳልከው ሪሲታቸውን ትራክ ማድረግ ይቻላል። እንደዚህ ለሰልፍ ኢምፕሎይዶች ደግሞ ራሳቸው ብዙ ጊዜ አንዳንድ እንዳልከው ስራ ላይ አንተ ባለፈው አጫውተኛልና አንዱ ሰው ሪተርን ይሄን ያለ 2000 አግኝቷል፣ አንዳንዱ ደግሞ ከፍ ያለ ደግሞ አግኝቶ እንዴ እኔ እንደዚህ አግኝቼ እሱ እንዴት ያገኛል? አንድ አይነት ስራ ነው የምሰራው፣ አንድ አይነት ካምፓኒ ውስጥ ነን ያለ ነው የሚሉ ብዙ ጊዜ እንደዚህ አይነት ቅሬታዎች አንዳንድ ሰው ያገኛል። ተመሳሳይ አይነት ስራ ውስጥ ሆኖ ወይ ተመሳሳይ አይነት ገቢ ሆኖ የሚያገኙት ሪተርን ይለያያል እና ያ እንዴት ነው እስቲ ሊፈጠር የሚችለው? ይሄ እንዳልኩ እንግዲህ ሲምፕል አንሰር ፕላኒንግ ነው፣ ታክስ ፕላኒንግ ነው። አንድ አይነት ገቢ ኖሮክ ያኛው ሰው ላይ አሁን ያልኩን አካውንት ምናልባት ሊኖረው ይችላል። ገብቷል አይደለ? ኤፍኤችኤስ ላይ 4000 ብር አስቀምጦ ሊሆን ይችላል። ገብቷል? ጓደኛክ ማለት ነው። ገቢያችሁ ሴም ነው። ስለዚህ ቤዚክሊ እሱ ታክስ ከማሰራቱ በፊት ካለው ገቢ ላይ ኦልሬዲ ተቀንሶለታል ማለት ነው። ሌላኛው የፋሚሊ ሲቹዌሽን ነው። ያገባ ከሆነ ያገኘው ክሬዲት ፐርሰናል ክሬዲት አማውንቱ ከፍ ያለ ነው፣ እጥፍ ነው የሚሆነው። ሚስቱ ገቢ ከሌላት ወይ ደግሞ ሚስቱ እዚህ ሀገር ካልሆነች ማለት ነው። ዲፔንደንት ሊኖረው ይችላል። አሁን እንዳልኩ ልጅ ሊኖረው ይችላል ወይ ደግሞ ወይ እናት ወይ አባት ሊኖረው ይችላል እና የፐርሰናል ሲቹዌሽኑ እንደገና ደግሞ እነኚህ ታክስ ፕላን የሚያደርጋቸው አሉ አይደል? ኤፍኤችኤስ ምናምን። እንደገና ደግሞ ሰውየው ቢዝነስ ሊኖረው ይችላል። ተግባባን? ለምሳሌ ኢንካማችሁ መስሪያ ቤታችሁ አንድ እኩል ሰርታችሁ ደሞዛችሁ 30 ሺህ ተሰጥቷችሁ እሱ በጎኑ ኡበር የሚሰራ ከሆነና ኡበር ላይ ሊከስር ይችላል። መኪና ገዝቶ ገብቷል አይደል? ኤክስፔንሱን በስቶበት ሊከስር ይችላል። ሲከስር ያ ሰው በ5,000 ከከሰረ እንደዛውም ታክሱ በ5,000 ይቀንስለታል። ስለዚህ እነኚህ ነገራቶች ሪፈንዱን ይለያዩታል ማለት ነው። ስለዚህ የእንትና ገቢ እንደዚህ ስለሆነ የኔ ገቢ እንደዚህ ሆኖ እኔ እንደዚህ ያገኛለሁ የሚለው ነገር ከሚስ አንደርስታንዲንግ የመጣ ነው። ስለዚህ ላይክ እንደ ታክስ ባለሙያ ምንድነው ማድረገው እኔ? ኦኬ አንድ መስሪያ ቤት ነው የምትሰሩት፣ አንድ ታክስ ነው የተቆረጠባችሁ፣ ግን ፐርሰናል ሲቹዌሽናችሁ ምንድነው ነው? ይሄ ሰው ካንተ የተለየ ምን አይነት ነገር አድርጓል ነው? ቢዝነስ ኖሮት ከስሮ ነበረ፣ አንድ ታክስ ፕላኒንግ ነበረው፣ ኤፍኤችኤስ አካውንቶች እነኛ አርኤስፒ አካውንት ነበረው፣ ሁለት ሚስት ነበረው ወይ ባላለው ባላላት ወጥቷል አይደለ? ልጅ አላት የላትም፣ ዲፔንደንት ሰፖርት የምታደርገው እናት አባት አብሯት የሚኖሩ አሉ። እነኚህ ሁላ ማተር ያደርጋሉ። እንደገና ዲሴቢሊቲ ክሬዲት ይኖራል። ቻይልድ ቤኔፊት ለምሳሌ ቻይልድ ኬር የምትከፍል ከሆነ እሱም ታክስ እንዲዳክት ያደርግልሃል። እነኚህ ሲቹዌሽኖች ስላሉ በዛ መሰረት ነው የምታያቸው ማለት ነው። አሁን ባልና ሚስት አንድ ላይ ፋይል ማድረግ ነው የሚመከረው ወይስ ሴፓሬትሊ ነው አብዛኛውን ጊዜ ፋይል የሚያደርጉት? ስራቸውም ወይ ሁኔታቸውም የተለያየ ቢሆን አንድ ላይ ፋይል እንዲያደርጉ ነው የሚመከረው? ባልና ሚስት 100% የሚመከረው አንድ ላይ ፋይል እንዲያደርጉ ነው።
ምክንያቱም ቤኔፊቶቹ ካልኩሌት የሚደረጉት እንደ ሃውስ ሆልድ ስለሆነ ማለት ነው። እንደገና ደግሞ ፐርሰናል ክሬዲት አማውንት የሚባል አለ፣ ነን ሪፈንደብል ፐርሰናል ክሬዲት አማውንት። ይሄ ፐርሰናል ክሬዲት አማውንት ምን ማለት ነው? ማንኛውም ሰው ካናዳ ውስጥ ታክስ የሚደረገው ገቢው ከ16129 በላይ ሲሆን ነው 2025 ላይ። ከዚህ በፊት 15000 ከምናምን ነበር፣ አሁን አደገ። ይህን ሁሉም ሰው አለው ይህን ክሬዲት ማለት ነው። ለምሳሌ ገቢ ከ5000 ከሆነ ታክስ አትደረግም፣ ገቢ ከ16000 በላይ ሲሆን ነው። ስለዚህ ባልና ሚስት ሆነ አንድ ላይ ፋይል ስታረግ ምናልባት የባለቤት ገቢ ከ16000 በታች ሊሆን ይችላል። ከ16000 በታች ከሆነ የቀረውን ክሬዲት ለአንተ ነው የሚሰጠ መንግስት። ተግባባን? የእሱ 16000 ወደ አንተ ይመጣና ከታክስ ላይ ከእሷ ላይ የተረፈው ክሬዲት ወደ አንተ ይመጣል። እሷ ደግሞ ገቢዋ 0 ከሆነ ሙሉ 16000 ወደ አንተ ይመጣልሃል ማለት ነው፣ ይታሰብልሃል አንተ። ይሄ የሚሆነው ባለቤት እዚህም ባትኖር ነው። ለዛ ነው ቅድም ስናወራ ባለቤት በትክክል ኒው ካመር ሆነ በትክክል መግባት አለባት ወይም ደግሞ መግባት አለበት ያልኩ ምክንያት እነኚህ ፐርሰናል ክሬዲት አማውንቱን መጠቀም አችልም። ሜሪድ ሆነ ሲንግል ብለ ከሞላ ኦልሬዲ $16000 አታሃል ማለት ነው። $16000 ሳይሆን በታክስ ቋንቋ ስናወራው ወደ $2300 ምናምን አታሃል ታክስ የሚቀንስልህን ማለት ነው። ስለዚህ አንድ ላይ ፋይል ማድረጉ በጣም ይመከራል እነኚህ ቤኔፊቶችን ላለማጣት። ሁለተኛ ደግሞ ሁለቴ ቤኔፊት ልጠይቅ ትችላለህ። አንተም ሚስትህም ለየብቻ የምታደርጉ ከሆነ ቤኔፊቶቹ ላይክ ለአንተም ይገባል ለእሷም ይገባል። ይሄ ደግሞ ዱፕሊኬሽን ነው። ምናልባት ኦዲት ልትደረጉ ትችላላችሁ ሁለታችሁ ማለት ነው። ሁለተኛ ነገር ደግሞ ባልና ሚስት ሜሪድነት ስትል ባይ ዲፎልት የዛን ሰው ብር መጥቀስ ይኖርብሃል፣ ቶታል ኢንካሙን ማለት ነው። ስለዚህ ኢደር ሁለቱም ማሰራት አለባቸው አንድ ላይ፣ ወይም ደግሞ በተለያየ ጊዜ የሚያሰሩ ከሆነ የአንደኛው ታክስ ተሰርቶ ሰሚት ሳይደረግ ቶታል ኢንካሙ እዛኛው ላይ መግባት አለበት፣ ወደዚህኛው ላይ መግባት ይኖርበታል ማለት ነው። አሁን ስታነሳ እንደሰማሁት ባልና ሚስት ራሱ አብሮ መሆን አይጠበቅባቸው፣ አንድ ላይ መኖር አይጠበቅባቸውም ብለሃል። ለምሳሌ ባል ወይ ሚስት እዚህ የሚኖሩ ከሆነና ሌላኛው ኢትዮጵያ የሚኖር ከሆነ የዛኛው የታክስ ክሬዲት ይኖረዋል ማለት ነው። ኢትዮጵያ የሚኖር ሚስት ወይ ባል ካላት የዛ ሰው ታክስ ክሬዲት ወደዚህኛው ላለው ሰው 100%። አንደኛው አብዛኛው ሰው እየተጠቀምበት ያለው እንትን ይሄ ነው። ባይዘው ካገባክ ሚስት ወይ ባል ወይ ሚስት ካለ $16129 ታገኘዋለህ ገቢዋ 0 ከሆነ ወይ ገቢው 0 ከሆነ ማለት ነው። ነገር ግን ኮንዲሽን አለው። ኮንዲሽኑ ባልና ሚስት መሆናችሁ ማረጋገጫ ያስፈልጋል። ኦብቪየስሊ ሜሬጅ ሰርቲፊኬት ማለት ነው። ሁለተኛ ደግሞ በየወሩ የምትልከው ብር በሪሲት መሆን አለበት። እንደምታግዝ ማሳየት አለብህ እና እስከ $1300 ድረስ ነው ለኢትዮጵያ ሊሚቱ ማለት ነው። ከዛ በላይ ነው እንጂ ከዛ በታች ከሆነ ላይቀበሉት ይችላሉ። ይሄ የመጣው ነምበር ያው እነሱ ጋር ያለው ነምበር ነው። ግን ደግሞ ሂስቶሪካሊ አንደርስታንድ ስታደርገው የአሜሪካ የኢትዮጵያ ጂዲፒ ወደ $160 ቢሊዮን ነው። ይሄ $160 ቢሊዮን ለእያንዳንዱ ለኢትዮጵያኖች ስታከፋፍለው የአመት ገቢው $1300 የአሜሪካ ዶላር ይመጣል ፐር ካፒታው ማለት ነው። ስለዚህ $1300 በላይ ምትልክላት ከሆነ ለሚስት ወይ ለባል ምልክ ከሆነ ለባል ሴት ሚስቷ ምትልክ ከሆነ እንትኑን ታገኘዋለች ማለት ነው። ይሄን 2300 ሪፈንዱን ታክሰብል እንትኑን ታገኘዋለች ክሬዲቱን። ብዙ ሰው ይሄን ነገር የማይጠቀመው ከኢንፎርሜሽን ባለማጣት ነው ወይስ ከመጀመሪያውም ጀምሮ በምንድን ነው ምክንያቱም 1300 ልከ 2000 ብር ሪተርን ከማግኘት ራሱ እንደ ኢንቨስትመንት ነው። እዛ ጋር እንደ ኢንቨስትመንት ነው። ሚስ አንደርስታንዲንግ ነው ባይዘው ሚስ አንደርስታንዲንግ ነው። እና አብዛኛው ሰው እንደምታውቀው በኋላ ነው የሚልከው። በሪሲት ሰው አይልክም፣ ገብቷል። በባንክ ሰው አይልክም። እና ጠይቀህውላ ይሄን ላይ እንትኑን ጠይቀህውላ ይሄን ክሬዲቱን ጠይቀህውላ የምትከለከለበት ሰዓት ሊኖር ይችላል። ምክንያቱም በሪሲቱ ማሳየት ማችል ከሆነ ማለት ነው። ለምሳሌ እንደ ብር ሊንክ አሉ ላይክ ሚልኩ ማለት ነው። ሪሲቱን ወዲያው ተልኮልህ ወዲያው ሪሲቱን ታገኛለህ። ሌሎች መንገዶችም አሉና ታክስን ቤኔፊቱን ለማግኘት ግዴታ በሪሲት መላክ አለብህ። እና የምትልከው ብር በወንድም ስም መሆን የለበትም ወይ በእህት ወይ በሌላ ሰው ስም መሆን የለበትም። በሚስት ስም ነው መሆን ያለበት። ቀጥታ በባለቤቷ ወይ በባለቤቱ ነው መሆን ያለበት። እና ሪሲቱ ሊኖር ይገባል ማለት ነው። ለዚህ ደግሞ ህጋዊ የሆኑ እንዳልኩ እንደ ብር ሊንክ ምናምኖቹ መጠቀም ይኖርብሃል ማለት ነው።
ሌላ እንደዚህ ተመሳሳይ ሊያደርጓቸው ሊጠቀሙባቸው የሚችሉትና እንደው እንዳልኩ ሚስ ኢንፎርም ሆነ ወይ ደግሞ ኢንፎርሜሽን ከማግኘት ሳያገኙ ቀርተው የሚያመልጧቸው ብዙ የታክሳቸውን ክሬዲት ሊሆን ይችላል ወይ ታክሳቸውን የሚቀንሱበት መንገዶች ምን አለ? አሁን አንተ እንደዚህ ለምሳሌ በኦቨር ስራ ላይ አብዛኛው የኛ ኮሚኒቲ የሚሰራው ስራ ስለሆነ እንደ ፓርት ታይም ፉል ታይምም በዛ ሙያ ውስጥ ላሉ ሰዎች ምንድን ነው በብዛት ታክሳቸው ላይ የምታየው ጉድለት? ታክስ ላይ እንግዲህ እንዳልኩ ላይክ ታክስን ማክሲማይዝ ለማድረግ ያው ኤክስፔንስን ማክሲማይዝ ማድረግ ይኖርብሃል እና እያንዳንዱን ኤክስፔንስ ደግሞ ፕሩፍ ማድረግ አለብህ። ተግባባን? ለምሳሌ መኪና ስትገዛ ሪሲቶቹን መያዝ አለብህ። የመኪናውን የገዛበት ቬሂክል ቢል ኦፍ ሴል፣ የነዳጅ ኤክስፔንሶችን በደንብ መያዝ ይኖርብሃል። የተለያዩ ወጪዎችን ላይክ ካሜራ ዳሽካም ካሜራ ስትገዛ፣ ለምሳሌ ሚውዚክ ሰብስክራይብ ስታረግ፣ ጎማ ስትቀይር፣ ኦይል ስትቀይር፣ እነኚህ ሁሉ የመኪና ላይ ያሉ ኤክስፔንሶች በትክክል ኦርጋናይዝ አድርገህ ማስቀመጥ የምችል ከሆነ የታክስ ሰዓት ላይ ትጠይቃለህ እነኚህን ኤክስፔንሶች። ታክስን ደግሞ ዝቅ ያደርጉልሃል ወይ ደግሞ ሪፈንድም ልታገኝ ትችላለህ ማለት ነው እንደ ፐርሰናል ሲቹዌሽን። ስለዚህ ሞር እንደ ኡበር ድራይቨር ከሆንክ ሞር ኤክስፔንስን ማብዛት ነው ስልህ ለምሳሌ ኢቭን ምግብ ስትበላ እንኳን ላይክ ዲዳክት ማድረግ ይቻላል እና እንደ ቢዝነስ ኤክስፔንስ መያዝ ትችላለህ ምግቡን እና እነኚህ ሁላ ኤክስፔንሶች ላይ መዘጋጀት ነው ማለት ነው። አሁን እንዳልከው ብዙ ጊዜ ያው ሰብስክሪፕሽን አሁን የሙዚቃን ያላቅም እሱን ራሱ ታክስ ዲዳክት ማድረግ እንደምችል የመኪና ማጠቢያ ይሄ ሰብስክሪፕሽንም እሱንም እንደዚህ ለመነጽሩ ትችላለህ። ለአይ ግላስ ይሄ ሰመር ላይ ምናምን ትነዳለህ ፖርሽኑን ዲዳክት ማድረግ ትችላለህ። ብዙ መንገዶችን ወደዛ ኤክስፔንሶችን በዲዳክት ማድረግ ይችላል። ስለዚህ ራስን ኦርጋናይዝ ማድረግ ነው ላይክ ፐርሰናል ኤክስፔንስን እና ቢዝነስ ኤክስፔንስን ኦርጋናይዝ ማድረግ ይኖርብሃል። ስለዚህ ሞር የምትመክረው እንደዚህ አይነት ስራ ላይ ላሉ ለቢዝነስ ኤክስፔንስ የምታወጣቸውን ወጪዎችን ሌላ ሴፓሬት አካውንት መጠቀም አለባቸው ሰዎች ማለት ነው። ሌላ አካውንት ክሬት መክፈት ይኖርባቸዋል እንደዚህ አይነት ኤክስፔንሳቸውን ትራክ ለማድረግ እንዲቀላቸው ቢችሉ አሪፍ ነው። ይሄ ደ ቤስት ነው። ግን ማችል ከሆነ ደግሞ እያንዳንዱ ኤክስፔንስን ትራክ ማድረግ ነው። አፕሊኬሽኖች አሉ በስልክም ትራክ ማድረግ ትችላለህ ያወጣቸውን ወጪዎች። ሪሲቶችን ደግሞ መያዝ ነው። ለዚህ ደግሞ ባይ ዘ ዌይ እንደ ዋዶ ታክስ እኛ ላይክ ስፔሻላይዝ ያደረግነው ኡበር ላይ ነው እና ሞር ላይክ ጊዜያችንን ለኡበር ታክሲንግ ሰተን በጣም እየሰራን ነበር እና የአመቱ መጀመሪያ ላይ የኦዶሜትር ሲስተም ጀምረን ነበረ። ምክንያቱም አሁን ስለ ኤክስፔንስ የምናወራ ከሆነ አንድ ሰው ኡበር የሚሰራ ሰው መኪናውን ሲነዳ ሲያሬ ሁሉ የመኪናውን ኤክስፔንስ 100% አይደለም ዲዳክት የሚያደርግለት ኤክስፔንስን ለቢዝነስ ምን ያህል ተጠቀምክ፣ ለፐርሰናል ፖርሽኑ ምን ያህል ተጠቀምክ ብሎ ነው። ስለዚህ ደግሞ ቢዝነስና ፐርሰናሉን ለማወቅ ግዴታ ሰውየው የአመቱ መጀመሪያ ላይ ዳሽካሙ ላይ ዳሽቦርድ ላይ ያለው ኦዶሜትር ምን ያህል ማይሌጅ እንደነዳ ማወቅ አለበት፣ መመዝገብ አለበት። ይሄ አሁን በሲአርኤ ሪኳየርድ ነው። ቡክሎግ ይባላል። እነኚህ የታክሲ ድራይቨሮች ድሮ ምናምን ይዘው ነው ላይ የሚያስቀምጡት። አሁን ግን ኡበር ይልክልሃል ምን ያህል ቡክሎጎች ትሪፕ ከየት እስከ የት ሄድከውን ትሪፕ ማለት ነው። ሁሉ ዲቴይል ኡበር ጋር አለ፣ ኪሎሜትሩም ኡበር ጋር አለ። ስለዚህ ለቢዝነስ የነዳኸው ኪሎሜትር አለ ማወቅ ከባድ አይደለም። ነገር ግን ፐርሰናል የነዳኸውን ማወቅ ይከብዳል ድምሩን ካላወቀው ማለት ነው። ስለዚህ ስጀምር ጃንዋሪ 1 ላይ ስጀምር ኪሎሜትር ስንት ነው፣ ስጨርስ ደግሞ ዲሴምበር 31 ላይ ኪሎሜትር ስንት ነው፣ ያ ቶታሉን ታገኛለህ ማለት ነው። ከዛ ላይ ኡበር የሚልክልህ ኪሎሜትር አለ፣ ይሄን ያህል ነው በአመቱ የነዳው ይልሃል። እሱን አቀናንሰ ነው ኤክስፔንሶችን እንዳለ ፕሩቭ ማድረግ የምችለው። ኢቭን ሪሲት እንኳን ቢኖረ ገብቶሃል አይደለ? ሁሉ ነገር ቢኖረ ይሄን ፕሩቭ ማድረግ ማችል ከሆነ ሲያሬ በምን ያውቃል? 50% ንዳው 70% ንዳው 80% ንዳው ገብቷል የሚረዱክ አይችሉም። ስለዚህ ይሄ ኢምፖርታንት ነውና እንደውም የታክሱ ከመጀመሪያችን በፊት ዘንድሮ ላይ ከዛ ላይ ማስታወቂያ ሰርተን ነበር። ሲስተም በእኛ ላይ እኛ የምንጠቀመው የዋትሳፕ ሲስተም አለ። ይሄ የዋትሳፕ ሲስተም ለየት የሚያደርገው አፕሊኬሽን የለውም። ዋትሳፕ ኤፒአይ ይባላል እና እያንዳንዱ ከስተመሮቻችን የሚልኩልን ማንኛውም ሪሲቶች በራሳቸው ፎልደር ስር ተቀምጠው ሲስተም ላይ ነው ቁጭ የሚሉት። እስከ 10 ዓመትም ከዛ በላይ መቀመጥ ይችላል። በዛ ምክንያት ጀስት ሪሲቶችን አሁን ለምሳሌ ሲልኩ እዛው ሲስተማቸው ላይ ኤከሌ ስር ውስጥ ይቀመጣል ማለት ነው። ተግባባን?
ስለዚህ እንደዚህ አይነት ሲስተሞችን መጠቀም ላይክ ሪሲቱን ኦርጋናይዝ ለማድረግ በየአመቱ መረጃ ላይ ዳሽ ካመንታ የአመቱ መጀመሪያ ላይ ዳሽ ካመን ኪሎ ሜትርን ታነሳውና ጀስት መላክ ወይ ደግሞ ራስ ጋር ማስቀመጥ ማለት ነው። እነኚህ ቢዝነሶችን ኤክስፔንሶችን ፕሩቭ ማድረግ መንገድ ነው ገብቶ ካላረለ ከዛ በኋላ ያለ ኤክስፔንሶችን ደግሞ ኦርጋናይዝ ማድረግ ማለት ነው። ይሄ ጥሩ አሰራር ነው። ለምሳሌ አሁን እኔ ስራ ነበር እሰራለሁ አንዳንዴ ፓርት ታይም ግን ምንድነው ትራክ አታደርግም ብዙ ጊዜ ሪሲትህን አትቀበል ትችላለህ ትላለህ ኪሎ ሜትርንም ምን ያውን አንስቼውም አላውቅም ታክስ ላይና እናንተ ጋር አካውንት ክሬት ይደረግላቸዋል የራሳቸው እንደ ቡክ ኪፒንግ ሲስተም ነው የሚኖረው። እዚህ ኪሎ ሜትራቸውን ያነሳሉ እያንዳንዱ ዴይሊ ኤክስፔንሳቸውን ፎቶ አንስተው እናንተ ጋር ሴቭ ይደረጋል እንደ ቡክ ኪፒንግም ሲስተም ጭምር ነው የምትሰጧቸው ማለት ነው። ለምን መሰለህ እንደዚህ ያደረግነው እኛ ላይክ ስንሰራ አብዛኛው የኛ ከስተመር 70% ከስተመር ዋትስአፕ ነው የሚጠቀመው። ላይክ አፕሊኬሽን ለምሳሌ አሉ የቡክ ኪፒንግ ብዙ አፕሊኬሽኖች አሉ ግን ገና ገብቷል ዩዘር ኔም ክሬት አድርገ ፓስወርድ ክሬት አድርገ ምናምን ነው እና እኛ ለምን አናቀለውም ገብቷል። ሰው ጀስት ለምሳሌ ናዳጅ ቀዳ ካረለ ፎቶን አንስተ በዋትስአፕ መላክ that's it የሚጠበቅበት ነገር አይደለም። እነዛ አብዛኛዎቹ አፕሊኬሽኖች ደግሞ ሰብስክሪፕሽን አላቸው አመታዊ ክፍያ አላቸው። እኛው ምናልባት አሁን ወደፊት እየሰራን ያለ ነው ላይክ ጀስት ሰውየው ሪፖርቱ የሚፈልግ ከሆነ በዚህ ወር ይሄን ያለው ኤክስፔንስ ምናምን የሚለውን የሚፈልግ ከሆነ ምናልባት እሱ ላይ ላይክ ሰብስክራይብ ሊያደርግ ይችላል። አሁን ግን ያለው ሰርቪስ ፍሪ ሰርቪስ ነው። ጀስት ነዳጅ ማደያ ሄዶ ነዳጁን ሪሲቱን ሲቀዳ ፎቶ ያነሳል ወደ ዋዶ ታክስ ሰርቪስ መላክ ነው። ያ የእሱ ፎልደር ውስጥ ይቀመጥለታል ማለት ነው። ኤኒ ታይም ኦዲት ሲደረግ እሱን ፎልደር ያችኛውን ፎቶ ወጥተን መስጠት ነው ለሲአርኤ ማለት ነው። እንደገናም ደግሞ ዳሽቦርዱም ዳሽካሙም እንደዛው ኦዶሜትሩን የአመቱ መጀመሪያ ላይ ምክንያቱም ታይም ስታምፕ አለው ኤቭሪቲንግ ልክ እሱን ሲልክ ሲስተማችን ይይዛል። ከዛ መጨረሻ ላይ ኦልሬዲ ሁሉን ነገር ኦርጋናይዝ አረክ ማለት ነው። ይሄን እንኳን መጠቀም ማችል ከሆነ ሪሲቶችን እያነሳ ማስቀመጥ ስልክ ውስጥ ይሄን አሁን አንተ ሰርቪስ ለምሳሌ ከዚህ ከራይድ ሼር ወይ ከሳይድ ጊግ ውጭ ላሉ ሰዎች እንዴት ሊጠቀሙት ይችላል? ለምሳሌ አንድ ሰው ፒኤስደብሊው የሚሰራ ሰው እንደዚህ ወጪዎቻቸውን ትራክ ማድረግ የሚችሉበት ለምሳሌ የሚንቀሳቀሱበት ከአንድ ኬር ሴንተር ወደ ሌላ ሊሆን ይችላል ከቤት ወደ ቤት ሊሆን የጠየቀኝ ጥያቄ በጣም አሪፍ ጥያቄ ነው። በሁለት መንገድ ነው መልስልህ ጥያቄውን። የመጀመሪያው ኢምፕሎየር ናቸው ወይስ ሰልፍ ኢምፕሎይድ ናቸው? ተቀጥረው ነው የሚሰሩት ወይስ በራሳቸው ነው የሚሰሩት? ተቀጥረው የሚሰሩ ከሆነ እነኚህ ፒኤስደብሊውም ሊሆን ይችላል ሌላም ተቀጥሮ የሚሰራ ሰው ለምሳሌ ከቤቱ የሚሰራ ሰው ሊሆን ይችላል ከብራንች ኦፊስ ወደ ብራንች ኦፊስ መሄድ ሊሆን ይችላል። አሁን አንተ በጠየቅኝ ስፔሲፊክ ጥያቄ መሰረት አንድ የፒኤስደብሊው ወርከር ከቤት ወደ ቤት መሰራ ከሆነ ለእያንዳንዱ የምታረጋቸው ድርጊቶች ኤክስፔንስ መጠየቅ ይኖርባታል። የመኪናውን ነዳጅ ሊሆን ይችላል ምናልባት ከኪሷ ወጥታ ላይ ዩኒፎርሞች ምትገዛ ከሆነ ኤቭሪ ኤክስፔንሶቹን ትጠይቃለች ማለት ነው። በራሷ ከሆነ በሰልፍ ኢምፕሎይድ ስር ትጠይቃለች። በሰልፍ ኢምፕሎይድ ስር ካኖችና ግን ተቀጣሪ ከሆነች ደግሞ ከኢምፕሎየሯ የምታስሞላው ፎርም አለ ዲክላሬሽን ኦፍ ኢምፕሎይመንት ይባላል። ያ ፎርም T2200 ይባላል። ያንን ፎርም ታስሞላና ታክስ ላይ ደግሞ T77 የሚባል ፎርም ላይ ኤክስፔንሶቹ እንዳሉ ይገባሉ ማለት ነው። የመኪና ምናልባት ስልክ የምትጠቀም ከሆነ የምናምን ማለት ነው ይሄ ሁሉ ይገባል። አሁን ለምሳሌ አንተ ከቤት ምሰራ ከሆነ ለምሳሌ 5ቱንም ቀን ከቤት ምሰራ ከሆነ ይሄን ሁሉ ኤክስፔንስ ማድረግ ትችላለህ ማለት ነው። በዚህኛው በT77 ፎርም ለምሳሌ 3 መኝታ ቤት ኖሮክ 3 ክፍል ያለው ቤት ውስጥ የምትኖር ከሆነና አንደኛውን ክፍል ለኦፊስ የምትጠቀመው ከሆነ እዛ ጋር ያለውን ፖርሽን እንዳለ መጠቀም ትችላለህ ኤክስፔንስ ማድረግ ትችላለህ ማለት ነው። የዛን ፓርቱን የቤት ኪራዩን ሂሳብ እንደ ኤቭሪቲንግ ይሄ ለተቀጣሪም ይሰራል ወይስ ሰልፍ ኢምፕሎይድም ለሆነ ሰው ነው? ለሁለቱም ይሰራል። ሰልፍ ኢምፕሎይድ ስትሆን ግን እችኛዋ ዲክላሬሽን ኦፍ ኢምፕሎይመንት የሚባለውን ማምጣት አለብን። ምክንያቱም አንዳንድ ኢምፕሎየሮች ይከፍሉሃል ገብቷል። ለቤት የምትጠቀሙን የሚያስቡልህ ከሆነ አላዋንስ ለምሳሌ የኢንተርኔት የሚከፍሉልህ ከሆነ እነኚህ መጠየቅ አችልም እና ዲክላሬሽን ኦፍ ኢምፕሎይመንት ላይ መገለጽ አለበት እንዴት ነው የተቀጠርከው የሚለው ማለት ነው። እና ሌላኛው ከዚህ ጋር የሚመጣው ሚስ አንደርስታንዲንግ ምንድነው? አንዳንዱ ሰው ምን ይልሃል ወደ ስራ 50 ኪሎ ሜትር ነው የምነዳው ይልሃል። ከቤት ወደ ስራ የምትሄድ ከሆነ ኤክስፔንስ መጠየቅ አችልም ገብቷል አይደለ? ነገር ግን ከአንድ ቢሮ ወደ ሌላ ቢሮ የምትሄድ ከሆነ ኤክስፔንስ መጠየቅ ትችላለህ። ግን አብዛኞቹ ኢምፕሎየሮች ይሄን ይከፍሉሃል። አይ ቲንክ በኪሎ ሜትር 72 ሳንቲ ይከፍሉሃል።
ይሄ ላይክ አብዛኛው ኤምፕሎየር ነው። ግን ማይከፍል ኤምፕሎየር ካለ በዛ ፎርም መሰረት አንተ ታክስ ታሰራ መጠየቅ ይኖርብሃል ማለት ነው። መሸወድ የለብህም። ከአንድ ሳይት ወደ አንድ ሳይት በራስ መኪና የምትሄድ ከሆነ ማለት ነው። አንዳንዱ የራሳቸውን መኪና ሰጥተው የምትሄድ ከሆነ ኤክስፔንሱን ኦብቪየስሊ መጠየቅ አችልም። ሰልፍ ኢምፕሎይድ ከሆንክ ደግሞ የራስ ግል ቢዝነስ ከሆነ ደግሞ ለቢዝነስ የምታወጣው እንዳለ ወጪ ፎርሙላ ባጭሩ ምንድነው? ለቢዝነስ ላይ ቢዝነስ ራን ለማድረግ የምታወጣው ማንኛውም ወጪ ዲዳክተብል ነው። አንዳንድ ሰው ግሮሰሪ የሚገዛው ልብሶች ምናምን ምግቦች ምናምን ኤክስፔንስ የሚሆን ይመስለዋል። ኢምፕሎየርም ሆኖ ማለት ነው ላይክ ተቀጣሪም ሆኖ ማለት ነው። ተቀጣሪ ከሆንክ እነኚህን ነገራቶች ብቻ ነው ኤክስፔንስ ማድረግ የምትችለው። ዲክላሬሽን ኦፍ ኤምፕሎይመንቱን ጠይቀ ከቤት የምትሰራ ከሆነ ስልክ የምትጠቀም ከሆነ ለስራው ማይከፍሉ ምናምን ከሆነ መጠየቅ ትችላለህ። ከዛ ውጭ ግን በግል ጉዳይ ጋር ተያይዞ ያሉትን ወጪዎች መጠየቅ አችልም። ምንም አይረዱም እነሱ። ሌላኛው ሚስ አንደርስታንዲንግ ባይዘዊ አንዱ ማስታወስኩኝ አሁን ላይ የቤት ኪራይ ድጎማ የሚባለው ቤት ኪራይ የሚገባው ቤት ኪራይ ለምሳሌ ኤምፕሎየር ሆነ ቤት ኪራይ ስናስገባ ገቢህን ምናምን ዝቅ ያደረገም ወይ ታክስን አይቀንስልህም። the only thing የሚጠቅመህ ኦንታሪዮ ትሪሊየን ቤኔፊት ይሄ ባይዘው ኦንታሪዮ ውስጥ ብቻ ነው ያለው ይሄኛው ጥቅም ማለት ነው። የኦንታሪዮ መንግስት ነው የሚሰጠው እና ቤት ኪራይ ከፍተኛ ከሆነና ላይክ የምትከፍለው ቤት ኪራይ ከፍ ካለ ቦር የሚሰጥ ብር አለ ኦንታሪዮ ትሪሊየን ቤኔፊት የሚባለው እሱን ብር ይጨምርልሃል። ነገር ግን ገቢ ከ50 ሺህ ብር በላይ ከሆነ ማስገባቱ አይጠቅምም። ቤኔፊቱን አታገኘውም። ይሄ ቤኔፊት ገቢያቸው ዝቅ ላሉ ሰዎች ናቸው እና እንደዛ ነው። ይሄን ብዙ ሰው ሊጠቀምበት ይችላል ብዬ አስባለሁ። አንተ የገለጽከው መንገድ ተቀጥሮ ከሚሰራም ራሱ ሰልፍ ኢምፕሎይድ የሆኑ ሰዎችም ሪል ስቴት ኤጀንቶች ሊሆኑ ይችላሉ። በተለያየ ቦታ የሚንቀሳቀሱ ሞር ኤክስፔንሳቸውና ሌላ ነገራቸውን ትራክ አድርገው ታክሳቸውን እንደዚህ ክሌም ማድረግ የሚችሉበት መንገድ መኖሩን አንዳንድ ሰው ላያቅ ስለሚችል የሚጠቅም ኢንፎርሜሽን ነው ብዬ አስባለሁ። በጣም ሌላው ልጠይቅ የምፈልገው ደግሞ ስለ ኮአፕ እና ታክስ ጋር የተያያዘውን ነገር እስቲ ግልጽ ብታደርግልን፣ ብዙ ሰው ግራ የሚያጋባ ነገር ስለሆነ። ይህም በጣም አሪፍ ጥያቄና አብዛኞቹ ሰዎች ላይ እኔን የሚጠይቁኝ ጥያቄ ነውና መጀመሪያ ስለ ኮአፕ ላውራ። ኮአፕ ማለት ካናዳ ኦንታሪዮ ሃውዚንግ ቤኔፊት ማለት ነው። ካናዳና ኦንታሪዮ ገቨርንመንት የሚሰጡት ሃውዚንግ ቤኔፊት ነው። ገበያቸው በጣም ዝቅ ላሉ ሰዎች እና ቤት ላላገኙ ሰዎች የሚሰጥ ክፍያ ነው። ይህ ክፍያ ቤዚክሊ ፎርሙላው ምንድን ነው? አቨሬጅ ማርኬት ሬቱን 80% እንከፍላለን ነው። ገብቷል? አቨሬጅ ማርኬት ሬቱን አንተ የምትከፍለውን ቤት ኪራይ ቁጥ ሳይሆን አቨሬጅ ማርኬት ሬቱን። አቨሬጅ ማርኬት ሬት ደግሞ በየወሩ ይጨምራል ይቀንሳል። እነሱ ግን በአመት ነው የሚያዩት። ስለዚህ አቨሬጁን ይወስዱታል ማለት ነው። ለምሳሌ አንድ ቤድሩም 2000 ከሆነ የዛን አንድ ቤድሩም የምትከራየውን 2000 80%ን ይከፍሉልሃል ማለት ነው። ይህን 80% ይይዝና እነሱ ደግሞ ምን ይጠብቃሉ? ከአንተ 30% ይጠብቃሉ። አንድ ሰው 30% ገቢውን አመታዊ ገቢውን 30% ወይም ደግሞ ወራዊ ገቢውን 30%ን ቤት ኪራይ መክፈል አለበት። ቶሮንቶ ሃውዚንግ ምናምን ብትሄድ 30% ነው የምትከፍለው የገቢህን ማለት ነው። ስለዚህ እዚህ ጋር ነው ካልኩሌሽኑ። እነሱ 80% ይዙልሃል፣ አንተ 30%። ስለዚህ 80%ና 30% ነው የሚቀናነሰው። ለምሳሌ አንተ ገቢክ በወር 1000 ከሆነ የ1000 30% $300 ነው። ስለዚህ $300 ለቤት ኪራይ መክፈል አለብህ ማለት ነው። እነሱ ደግሞ የቤት ኪራይ 2000 ከሆነ 80% ስንት ነው? 1600 ማለት ነው። ያን 1800 ያስቀምጡታል። ከ1600 እና የእነሱ 1600 አለ፣ የአንተ $300 አለ። ስለዚህ $300 ያቀናንሳሉ ማለት ነው። ስለዚህ ስንት ብር ይሰጡሃል? 1300 ብር ይሰጡሃል ማለት ነው። በዛ መሰረት ነው ከኮአፕ ሊጨምርልህም ሊቀንስልህ የሚችለው በዛ ነው። ይሄ ደግሞ የሚወስነው የአንተ ኔት ኢንካም ነው፣ ታክሰብል ኢንካም ማለት ነው። ከዚህ ጋር ተያይዞ ሶሻል ፔይመንት የምትወስድ ከሆነ ካልኩሌሽን ውስጥ አይገባም። ኮአፕ ራሱም ካልኩሌሽን ውስጥ አይገባም። ስለዚህ ላይክ ታክሰብል ኢንካም ለምሳሌ ከኡበር ሊሆን ይችላል። አብዛኛው ኡበር የሚሰራ ሰው ለምሳሌ ገቢው 10,000 ከሆነ የዛን 10,000 ብር ነው እንትን የሚከፍለው ማለት ነው። ኦኬ ለዛኛው የሚያስገባው የዛና የ10,000ን 30% ኮአፕ ከሚሰጠው ላይ ይቀንስበታል ማለት ነው። ኦኬ እንደገና ኮአፕ 80% ነው የሚከፍለው፣ 100% ነው አይከፍልም። አንዳንዴ ግን አቨሬጅ ማርኬት ሬቱ 2000 ሆኖ አንተ የምታገኘው ቤት 1500 ሊሆን ይችላል። ስለዚህ ኮአፕ ራሱ የሚከፍለ ብር ሙሉ በሙሉ ሊችለው ይችላል። አንተ ደግሞ ገቢ ከሌለ ሙሉን ይከፍሉልሃል ማለት ነው። ይሄን ኤሊጂብል ለመሆን ለምሳሌ ገቢ
ጣሪያ ያለው ከዚህ በላይ ገቢ ከሆንክ ይህንን የኮአፕ መጠቀም ትችላለህ ወይ? ካልኩሌሽኑ ራሱ ያስወጣሃል። ካልኩሌሽኑ ራሱ ያስወጣሃል። ለምሳሌ አንተ 30 ገቢ በአመት 50 ሺህ ከሆነ የዛ 30% ገቢ እንትንን አቨሬጅ ማርኬቱን ከበለጠ ምንም የሚሰጡ ክብር የለም ማለት ነው። የዛኔ ከኮአፕ ትወጣለህ። ሌላው ደግሞ ብዙ ጊዜ እንደዚሁ ተያይዞ የሚቀርበው የኦንታሪዮ ወርክስ ቤኔፊት የሚወስዱና ስራ ያላቸው ሰዎች ላይ አንዳንድ ግርታ አለና እስቲ ክሊር ብታደርግልን እሱ ነው። ያ ኦንታሪዮ ወርክስ የምትወስድ ከሆነ እና ስራ የምትጀምር ከሆነ እያንዳንዱን ብር ሪፖርት ማድረግ አለብህ። ማታረግ ከሆነ አትሊስት የሆነ ነገር ቫዮሌት እያደረክ ነው ማለት ነው። ኦንታሪዮ ወርክስ የኦንታሪዮ ገቨርንመንት አንተን እስከ መክሰስ ድረስ ሊደርስ ይችላል። ምክንያቱም ኦንታሪዮ ወርክስ ስትወስድ ዌልፌር የሚባለው ማለት ነው ብዙ ፎርም ትፈርማለህ እና ላይክ ስፈርም ላይክ ሰው አብዛኛውን ፎርም አያነቡትም እና 2 አካውንት 3 አካውንት መክፈት አያደነህም። ሌጋሊ የሚጠይቁ ከሆነ ኦልሬዲ የከፈልከው አለ። እንደገና ደግሞ ስትፈርም አካውንቴን እንዳለ ላይክ ቼክ አድርጉ ምናምን ብላቸው ነው የምትፈርመው እና ከፈለጉ እነሱ አካውንትን በዛ ፊርማ ባንክ አካውንትን ማግኘት ይችላሉ ሁሉንም ማለት ነው። ይሄ ነው። ከዛ ጋር ተያይዞ ምንድነው ኦንታሪዮ ወርክ እየሰራ በየወሩ 200 ብር መስራት ትችላለህ ምንም ነገር ሳይቀንስብህ። ትንሽ ብር ነች። የነሱ ካልኩሌሽን እንደዛ ነው። ላይክ ለመጀመሪያ 3 ወር ለምሳሌ ኦንታሪዮ ወር ዛሬ ገብቼ በዚህ በሁለተኛው ወር ውስጥ የሆነ ብር ብሰራ 500 ብር ብሰራ ሙሉ 500 ብሩ ዲዳክት ይሆናል። ግን ከ3 ወር በኋላ ከሆነ 200 ብሩን ኪፕ አድርግ ይሉኛል። ላይክ አይቆርጡብኝም። ገብቷል። ሌትስ 500 ብር ከሰራውኝ መጀመሪያ የሚከፍሉኝ እነሱ 700 ብር ከሆነ 200 ብሩን ይተውልኝና 300 ብሩን ከ700 ብር ቀንሰው ይሰጡኛል 500 ብሩን ማለት ነው። እንደዛ ላይ ያለ እየቀጠለ ያንተ ገቢ የነሱ ከሚሰጡክ የሚበልጥ ከሆነ ይቆምብሃል ማለት ነው። ይሄም ለብዙ ሰዎች ጥያቄ መልስ ይሆናል ብዬ ገምታለሁ። ያ ግን ሪፖርት ባታረግስ ምን ይፈጠራል የሚለው ጋር እንሂድ። ኦኬ T5007 ነው የኦንታሪዮ ወርክስ ስሊፕ እና ኦንታሪዮ ወርክስ ወስደህ ዌልፌር ማለት ነው ሪፖርት ማታረግ ከሆነ ወይም ደግሞ ላይክ ብር ሰርተ ሪፖርት ማታረግ ከሆነ ገቢ ኖሮክ ሪፖርት ማታረግ ከሆነ የመጀመሪያው ኦቨር ፔመንት ይላክልሃል ማይ ቤኔፊት አካውንት ላይ ይሄ ብር ኦቨር ፔመንት አለበት ሰውየው ላይ ኬዝ ወርከር ካወቀ ማለት ነው። ከዛ ላይክ ደውለ ፔመንቱን አሬንጅ ታደርጋለህ። እንዴት ልክፈል ላይክ በየወሩ ነው በየሳምንቱ ነው የሚለውን እና መጠኑን ማለት ነው። ሌላኛው በዚህ መንገድ መክፈል ማትችል ከሆነ እንደገና ኦንታሪዮ ወርክ ላይ የምትመለስ ከሆነ ከምትከፍለው ከነበረብህ ዕዳ ላይ እየቀነሱብህ ድሮ 700 ብር የምታገኝ ከሆነ ምናልባት 600 እያለ ያልቃል ማለት ነው። ይሄ ሁላ ተደርጎ ማትከፍል ከሆነ ሲአርኤ አካውንት ይተላለፋል ወደ ሲአርኤ አካውንት ማለት ነው። ስለዚህ ሲአርኤ ዕዳ ኦንታሪዮ ወርክ አለበት የሚል ዕዳ ይቀመጣል ማለት ነው። ሶሻል ፔመንት ተብሎ ቤኔፊት ሲኖርህ ወይም ደግሞ ሪፈንድ ካለ ከዛ ላይ ይወሰድና በዛ መንገዱ ብሩን ይወስዱታል ማለት ነው። እነኚህ ናቸው። ሌላኛው ግን ኮንሲኩዌንሱ ምንድነው? ያው የፔመንት ፕላኑን እንደዚህ በዚህ መሰረት ላይ ቀላል አድርገው አስቀምጠውልሃል። ኦቨር ፔመንት አንተ ሳታቅም ሊደርስ ይችላል። ገብቶ ካላረለ ኢንካም ኖሮክ ምናልባት እነሱ ራሳቸው ብሩን ይሰጡዋል ላይክ ካልኩሌሽኑ እስከሚስተካከል ድረስና መጨረሻ ላይ ኦቨር ፔመንት ሊመጣብህ ይችላል። ይሄን ኢን ጉድ ፌዝ በማሰብ ይሄኛው መንገድ አለ። ነገር ግን እያወቅ ኬዝ ወርከር ገቢን ሪፖርት ማድረግ አለበት ተብለህ እያወቅ ገቢን ሪፖርት ሳታረግና እንትን የሚሉ ከሆነ አንደኛው ኮንሲኩዌንስ ምንድነው? ኔክስት ታይም አፕላይ ስታረግ ስትቸገር ሲስተሙን ላይ ሰጡ ይችላሉ። ከዛ ኦንታሪዮ ወርክስ ኤሊጂብል ላትሆን ትችላለህ። አንደኛው እሱ ነው። ሌላኛው ሁለተኛው ሬርሊ ነው ሀፕን የሚያደርገው ሌጋል አክሽን ሊወስዱብህ ይችላሉ። ምንድነው እሱ የሚሆነው? ሌጋል አክሽን ምናልባት ይከሱሃል ማለት ነው። የኦንታሪዮ ገቨርንመንት ይከሳል ብሩን ያላግባብ ነው የወሰድከው በሚል እንደማጭበርበር ማለት ነው። እስከ መከሰስ ድረስ ይችላል። እንደ ፍራውድ ሊቆጠርብህ ይችላል። ግን ያው እሱ ላይክ ሬርሊ ነው ሀፕን የሚያደርገው። ግን አት ኤንድ ኦፍ ዘ ዴይ ምንድነው መመክረው ነው ሰውን ኢንካም ካለ እኛ እኔ አሁን የመጣሁት ከ6 ዓመት በፊት ነው። አንድ ብር ስንሰራ እንኳን እናገር ነበር ለኬዝ ወርከራችን ማለት ነው። ያኔ ሁሉም ያው ኬዝ ኦንታሪዮ ወርክስ ያልወሰደ የለም። ገብቷል አይደለ? እና ላይክ ኢንካሙን ሃይድ ማድረግ ኢትስ ናት አ ጉድ አይዲያ። ኢቨንቹዋሊ የሚያገኝ ከፈለጉ ያገኙታል ፎር ሹር። ሁለተኛ ደግሞ ቀጣይ ላይ ሜቢ ያንን ሰርቪስ መጠቀም እንኳን ብትፈልግ
ላታገኙ የምችለው ይችላል። ሂስትሪ ላይ ይቀመጣል። ገብቷል አይደል? ሌላው ደግሞ አንድ ልጠይቅ፣ ብዙ ሰው የመጀመሪያ ቤቱን ወይ ንብረት ሲሸጥ ወይም ደግሞ ከኢትዮጵያ ንብረት ኑሮት ወደዚህ ሸጡ ገንዘቡን ለማምጣት ሲፈልግ ታክስ ይደረጋል በዛ ጉዳይ ላይ? ይሄ በጣም አሪፍ ጥያቄ ነው። እዚህ ከሆነ ፕሪንሲፓል ሆመን የምትኖርበትን ቤት ምሸጥ ከሆነ ታክስ ፍሪ ነው። ታክስ የለውም፣ ታክስ አትደረግበትም። ነገር ግን ከኢትዮጵያ ያለህን ንብረት ወደዚህ ስታመጣው ዲፔንድ ያደርጋል። የምታመጣበት መንገድ ነው የሚወስነው። በጊፍት መንገድ የምታመጣው ከሆነ ለምሳሌ ቤቱን ሽጠኸው እና በጊፍት የአንተ ቤት ሳይሆን ያው ሌላ ሰው ላይ በጊፍት መንገድ አንተ ጋር የሚመጣ ከሆነ ጊፍት ታክሰብል አይደለም። ካናዳ ላይ 3 ነገሮች ታክሰብል አይደሉም። አንደኛው ሎተሪ ነው። እጣ የሚደርስ ከሆነ ታክሰብል አይደለም፣ ያንተ ብር ነው፣ ሪፖርት ማድረግ አይጠበቅብህም። ጊፍትም ከሆነ እንደዛው። ነገር ግን ጊፍት ኮንዲሽን አለው። ጊፍት የሚሰጥ ሰውዬ አትሊስት ሌተር ሊጽፍልህ ይገባል። ሌተሩ ደግሞ 3 ነገራቶችን ማሟላት አለበት። አንደኛው ይሄ ብር በነፃ በፍላጎት የተሰጠ ብር መሆኑን፣ የስራ ሰርተ ሳይሆን በነፃ የተሰጠ መሆኑን ማረጋገጥ አለበት። ሁለተኛው ብሩ ማይመለስ ብር መሆኑን ማረጋገጥ አለበት። መጠኑን ከየት እንደላከው የሰውየው የሰውየው ማንነት መጻፍ አለበት ማለት ነው ሌተሩ ላይ። ሌላ ምንም አይነት ስታንዳርድ የለውም። ማንኛውም ሰው ጊፍት ሊሰጥ ይችላል። አሁን ሚስ አንደርስታንዲንጉ ምንድነው? አንዳንድ ሰዎች ጋር ያለው የግድ ዘመድ መሆን አለበት ወይ እናት አባት ወይ ወንድም ምናምን አጎት መሆን አለበት ነው። ማንኛውም ሰው ጊፍት ሊሰጥ ይገባል፣ ግን ኮንዲሽኖቹ እነኚህ ናቸው። ዲክሌር ማድረግ አለበት እና የብሩ ሶርስ ደግሞ መታወቅ አለበት፣ ከየት እንደመጣ ምናምን የሚለው ሪሲቱ ያው እንዴት እንደገባለ የሚለው ማለት ነው። እና በዛ መንገድ ብሩን ቤቱን ሽጦ እዚህ ማምጣት ይችላል ከታክስ ውጪ ማለት ነው። እነዚህ ነገሮች ለሲአርኤ ነው ሪፖርት ማድረግ ያለባቸው። እነዚህ ሌተሮች አሁን ለምሳሌ የተሰጠ ስጦታዎቹን እነዛ ሌተሮቹ ሰውየው ስጦታ የሚሰጥ ሰው የሚጽፍልህን ሌተሮች ለማን ነው ሪፖርት የምታደርገው? ሪፖርት የምታደርገው ስትጠየቅ ነው። የሚጠየቀው 2 አካል ነው። አንደኛው ፊንትራክ ይባላል። ፊንትራክ የካናዳ ያው ብርን የሚቆጣጠር የካናዳ የመንግስት አካል ነው። ይሄ የመንግስት አካል ማንኛውም ትራንዛክሽን የትራንስፈርም ሊሆን ይችላል፣ ብሩ ውስጥ አካውንት ውስጥ የገባ ብር ሊሆን ይችላል፣ ከውጭ ሀገርም የገባ ብር ሊሆን ይችላል። ብሩ $10,000 በላይ ከሆነ ማንኛውም የካናዳ ባንክ ለዚህ ድርጅት ለዚህ የመንግስት አካል ሪፖርት ያደርጋል። የዚህ የመንግስት አካል ደግሞ ስራው ምንድነው? ብሩን ማጣራት ነው። ላይክ ብሩ ኢዝሊ ያው ሶርሱ የሚታወቅ ከሆነ አንተን አይጠይቁም። ይሄ ሁላ ነገር የሚደረገው ሳይለንትሊ ነው፣ አንተ አታውቀውም። ነገር ግን ሲጠራጠሩና ይሄን ብር ክላሪፊኬሽን ሲፈልጉ ሪች አውት አድርገው ኤክስፕሌን አድርግ ትባላለህ። ያው መኒ ላውንደሪንግ ለመከላከል ማለት ነው። ስለዚህ አሁን አስ ኤግዛምፕል ወንድምህ ከኢትዮጵያ $200,000 አስገባለህ አካውንት ውስጥ። ኦብቪየስሊ ፊንትራክ ይደርሰዋል፣ ምናልባት ሲአርኤም ሊደርሰው ይችላል። ይሄን ኢንካም ያው ትጠየቃለህ ማለት ነው። ሲአርኤ ሲጠይቅህ ጊፍት ሌተር ነው ታሳያለህ። ፊንትራክም ሲጠይቅህ ጊፍት ሌተርን ታሳያለህ ማለት ነው። ስለዚህ እነዚህ ነገር የገንዘብ መጠኑ ትሬሾልድ የለውም፣ ጊፍት የለውም። ለምትቀበለው የሚላክልህ ስጦታ መጠን እንትን የለውም። ሌላስ ደግሞ እንደዚህ ውርስ ላይስ? ኢንሄሪታንስም እንደዛው ነው። ኢንሄሪታንሱም ታክስ ፍሪ ነው። ነገር ግን ኢንሄሪታንስ ሰው ላይ የዛ የኢንሄሪታንስ ፕሮፐርቲው ላይ ካፒታል ጌን የሚኖረው ከሆነ ታክስ ይኖረዋል ማለት ነው። እንግዲህ እስካሁን በጣም ብዙ ነገር ስለ ታክስ ያላነሳ ነው ጉዳይ የቀረን ያለ አይመስለኝም። እና እስቲ አንተ የቀረ ነገር ወይ ሰዎች አሁን የታክስ ወቅት እንደመሆኑ መጠን ቢያውቁት አንደርስታንድ ቢያደርጉት ይጠቅማቸዋል የምትለው ኢንፎርሜሽን ወይ መረጃ ካለ ወይ መልእክትም ካለ እንድታስተላልፍ ቀረ የምለው ስለ ጂኤስቲ ኤችኤስቲ ነው። ትንሽ ሚስ አንደርስታንዲንግ ያለው ስፔሻሊ ኡበር ድራይቨሮች አካባቢ አንደኛው ሚስ አንደርስታንዲንግ ብሬ $30,000 እስከሚሆን ድረስ ሪፖርት ባላደረግም ችግር የለውም የሚል ማለት ነው። ለምሳሌ ኡበር ኢትስ የሚሰራ ሰው ጂኤስቲ ኤችኤስቲ አካውንት የሚከፍተው ኢንካሙ $30,000 በላይ ሲሆን ነው። እና ያለው አንደርስታንዲንግ ምንድነው? ሰው ጋር $30,000 እስካልሆነ ድረስ ገቢ ሪፖርት ማድረግ አይጠበቅብኝም ነው። ይሄ በጣም ሮንግ ነው። ምክንያቱም ጂኤስቲ ኤችኤስቲ ሌላ ነገር ነው፣ ፐርሰናል ኢንካም ሌላ ነገር ነው። ጂኤስቲ ኤችኤስቲ ማለት በገቨርንመንትን ወክለ የምሰበስበው ቫት እንደማለት ነው፣ ሴልስ ታክስ ማለት ነው። ይህ ታክስ ከአንተ ገቢ ጋር አይገናኝም።
የአንተ ፐርሰናል ገቢ ካር አይደለም የመንግስት ነው። ስለዚህ በሌላ በኩል ነው ሪፖርት የሚደረገው ጂኤስቲ ኤችኤስቲ ኔት ፋይሊንግ ወይም ደግሞ በቢዝነስ አካውንት በኩል ነው ሪፖርት የምታደርገው ይህን ጂኤስቲ ኤችኤስቲ ማለት ነው። ፐርሰናል ኢንካም ግን ኦቨር ሰርታ 10 ሺህም ሊሆን ይችላል 20 ሺህም ሊሆን ይችላል 2 ሺህም 3 ሺህም ሊሆን ይችላል። የሰራውን ስራ የአንተ ገቢ ስለሆነ ሪፖርት አድርገዋለህ። ጂኤስቲ ኤችኤስቲውን ግን ሰብስበ ከሆነ በቢዝነስ ሪፖርት ማድረግ ይኖርብሃል ማለት ነው። ሌላኛው 30 ሺህ እና ከ30 ሺህ በታች ምንድን ነው ኡበር ፓሴንጀር ምሰራ ከሆነ ሆፕ ወይም ደግሞ ሊፍት ምሰራ ከሆነ ሰዎችን የምታመላልስ ከሆነ የመጀመሪያው ዶላር ላይ ጂኤስቲ ኤችኤስቲ መክፈል ይኖርባቸዋል ሰርቪሱ የሚያስከፍል ስለሆነ ማለት ነው። ስለዚህ ጂኤስቲ ኤችኤስቲ ታወጣለህ። ስለዚህ ኡበር ሲልክልህ የእነሱንም ብር ይልክልሃል፣ የአንተንም ብር ይልክልሃል፣ የጂኤስቲ ኤችኤስቲውንም ብር ይልክልሃል። ስለዚህ የጂኤስቲ ኤችኤስቲውን ብቻውን ማስቀመጥ ይኖርብሃል ማለት ነው። ከዛ ልክ የአመቱ መጨረሻ ላይ ጂኤስቲ ኤችኤስቲውን ታወራርድና ትሰራለህ። ግን ኡበር ኢትስ ምሰራ ከሆነ ምሰጠው ዲሊቨሪ ስለሆነ ሰርቪሱ ጂኤስቲ ኤችኤስቲ ስለማያስፈልገው ከ30 ሺህ በላይ ከሆነ ነው ጂኤስቲ ኤችኤስቲ የምትከፍልበት ማለት ነው። ያኔ ጂኤስቲ ነምበር ታወጣና ብቻውን ታሰራለህ ማለት ነው። ልዩነቱ ይሄ ነው። ስለዚህ ፓሴንጀርና የዴሊቨሪ ልዩነት አለው? አዎ ፓሴንጀርና ዴሊቨሪ ልዩነቱ ይሄ ነው። ዲሊቨሪ ምሰራ ከሆነ ከ30 ሺህ በላይ ነው ጂኤስቲ የሚያስፈልገው። ፓሴንጀር ምሰራ ከሆነ ግን ወዲያውኑ ብር ጂኤስቲ ማውጣት ይኖርብሃል። እና ልዩነቱ ምንድነው? እዚህ ጋር ደግሞ ጂኤስቲ ኤችኤስቲ መሰብሰብ አድቫንቴጅ አለው። ምክንያቱም አንተም ቢዝነስ ኤክስፔንስ ላይ ጂኤስቲ ኤችኤስቲ ያለክ ነዳጅ ስገዛ ጂኤስቲ ያለው ሜንቴናንስ ታደርግ ምናምን። ስለዚህ ለምሳሌ አንተ $6,000 ጂኤስቲ ኤችኤስቲ ብሰበስብ ኡበር እየሰራ ምናልባት አንተ ያወጣኸው ወጪ በጂኤስቲ ኤችኤስቲው ማለት ነው 6,500 ሊሆን ይችላል። ስለዚህ እንደውም 500 ትቀበላለህ ከመንግስት ማለት ነው። ሪተርን ይኖራል ማለት ነው። ለምሳሌ መኪና ዳውን ፔመንት ገዝተህ ሊሆን ይችላል $20,000 ከፍለህ እዛ $20,000 የከፈልከው ጂኤስቲ ኤችኤስቲ አለ። እንደገና ደግሞ መኪና ወጪዎቹ ምናምን አሉ ጂኤስቲ ኤችኤስቲ ማለት ነው። ይሄ ሲደመር አንተ ከሰበሰብከው በላይ ይሆናል። ስለዚህ ልክ ጂኤስቲ ኤችኤስቲን ስታሰራ ተመላሽ አለ ማለት ነው። እና ላይክ ተመላሽ ፓርትም አለው የምትከፍልበትም ሰዓት ይኖራል። ግን ደግሞ ምንድነው ለዚህ ታክስ ፕላኒንጉ ሪኮመንድ የሚደረገው አንድ ኡበር የሚሰራ ሊፍት እነኚህ ላይክ ድራይቪንግ ኡበር ድራይቭ ታክስ ላይ የሚሰራ ሰው አትሊስት የገቢውን 20% ብቻውን ማስቀመጥ አለበት፣ መንካት የለበትም። ታክስ የሚከፍልበትና ጂኤስቲ ኤችኤስቲ የሚያወራድበት ይሆናል ማለት ነው። ማይከፍል ከሆነ ያ ብር ሴቪንግ ይሆንለታል። የሚከፍል ከሆነ ደግሞ አይጨናነቅም፣ ከዛ ብር ላይ ይከፍላል ማለት ነው። አሁን የነዚህ ጂኤስቲ ኤችኤስቲ እዛው ላይ እንዳለን ስለሆነ ከኢንካም ጋር ታክስብል ኢንካም ውስጥ አይካተትም፣ ለብቻው ከቢዝነስ አካውንት ጋር ነው የሚደረገው። ስለዚህ ጀስት አንተ የምታወጣውን ወጪ የምትከፍላቸውን ጂኤስቲ እና ኤችኤስቲዎችን ከሰበሰብከው ጋር ይወራረድልሃልም ሪተርን የምታገኝበት የምችለው ነገር ይችላል 100%። ያው በጣም ብዙ ሰው ክሊር ይሆናል። እና እዚህ ላይ ነው አሁን ብዙ ጊዜ ሚስኮንሴፕሽን ያለው በዋነኝነት ላይክ ጂኤስቲ ስፔሻሊ ኡበር ኢትስ የሚሰሩ ሰዎች ዶርዳሽ ምናምን ገቢያችን 30 ሺህ በታች ካልሆነ በታች ከሆነ ባናሰራም ችግር የለውም ነው። ይሄ በጣም ትልቅ ሚስ አንደርስታንዲንግ ነው። ፐርሰናል ኢንካም ነው በሰራው ብር ላይ ማሰራት ይኖርባል። ጂኤስቲውን ግን ደግሞ ብቻውን ነው የምታሰራው። እንግዲህ ሰምቷቸዋል ተመልካቾች 20% አስቀምጡ ተባላቸዋል ወደ ሳይድ እና እንግዲህ አሪፍ ቆይታ ነው እስካሁን ብዙ ነገር እኔም አግኝቼበታለሁ። አንተም የዚህ የታክስ ሰሞን እንደመሆኑ መጠን እኛ ጋር መጥተህ ይሄን ጠቃሚ የሆኑ መረጃዎችና ኢንፎርሜሽኖች ሼር ስላደረከን ከልብ አመሰግናለሁ። ውስጤ በጣም አመሰግናለሁ። ቴንኪው በጣም አክብረህ ጋብዘህ አንተም ጊዜን ወስደህ ገብቷል ለተመልካቾች ይህን ጠቃሚ መረጃ ለመስጠት እድሉን ስለሰጠኝ አመሰግናለሁ። ወደፊት ደግሞ በሌላ ፖድካስት እንገናኛለን ብዬ አስባለሁ። አመሰግናለሁ።